ጸሎት አለ እና ሼማ የሚባል ጸሎት አላቸው አይሁድ። ሼማ ማለት እስራኤል ሆይ ስማ አምላክ እግዚአብሔር ስንት ነው? አንድ ነው። የእስጢፋኖስ የጸሎቱ ፍሬ ነው ይላል። የምን ፍሬ ነው? የጸሎቱ ፍሬ ነው። እና የሚያመጋራው የቅዱስ ሉቃስ አገላለጽ በጣም የሚያስደንቅ ነው። ቅዱስ ጳውሎስ ክርስቲያኖችን ለማሳደድ ወደ ሊቀ ካህናቱ ገብቶ እንዳሳድ አሰናብተኝ ፈቃድ ስጠኝ አይደለም ያ ገብቶ ደብዳቤ የሚሰጠው ለመነው ነው የሚለው። እና እንዲህ አይነት ስራ ሌሎቹ አይሁድ ሲሰሩ አትመለከቱ። ሌሎቹ አይሁድ ክርስቲያኖችን የሚጠሉትና የሚያሳዱት እነሱ በአካባቢያቸው ሲኖሩና ክብራችን ያለን ቦታ ስልጣናችን ወንበራችን ይነካብናል ብለው ሲሰጉ ነው። ወይም ህዝቡ እኛ ትቶ እነሱን ይከተላል ብለው የሆነ አይነት ፍርሃት ሲሰማቸው ነው ክርስቲያኖችን የሚያሳድዱት እንጂ ለሃይማኖታቸው ቀንተው አልነበሩ። ስለዚህ በዚህ መጠን ኃላፊነት ወስደው ከሀገር ወጥተው ክርስቲያኖችን ለማሳደድ ምናምን እንደዚህ አይነት ፍላጎት የላቸውም። ጳውሎስ ግን እውነተኛ ፈሪሳዊ ነበር። ምን ነበር? እውነተኛ ፈሪሳዊ ነበር። እውነተኛ አገልጋይ ነበር። ይሄ ብርሃን ዝም ብሎ ብርሃን አይደለም። ነገራችን ዝም ብሎ ብርሃን አይደለም። ዝም ብሎ ብርሃን ሳይሆን የአብርሃም የኢየሱስ ክርስቶስ የመገለጡ ውጤት ነው። የክርስቶስ የክብሩ ብርሃን ተብሎ ተባለ። የምን ብርሃን ይባላል? ሐናንያ እንዳይፈራ ሳውልም ደግሞ እርግጠኛ እንዲሆን ለሳውል ተገልጦ ለሐናንያ ተገልጦ ሳውል ተመልሷል አለው። ለሳውል ደግሞ ሐናንያን በህልሙ አሳይቶታል። በምን አሳይቶታል? በህልሙ አሳይቶታል። ግን ደግሞ ሳውል ሐናንያን አይኑ ተገልጦ ከማየቱ በፊት መጀመሪያ የለየው በድምፁ ነው። ወንድሜ ሳውል የሚለው ድምፁ ነው። ስለዚህ የክርስቶስ የሆኑ ወገኖች መጀመሪያ የሚለዩት በፍቅር ድምፃቸው ነው አይደለም። እርስ በርሳችሁ ስትዋደዱ ዓለም የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃልና ያውቃችኋል። ወወልድ ወመንፈስ ቅዱስ አሁን አምላክ ነው። እንደምናመሻችሁ እንደምናረፈዳችሁ አሜን። በቸርነትና በምሕረቱ የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ዛሬ ስለ ቅዱስ ጳውሎስ ነው የምንነጋገረው። ቀኑ የተስማማ ስለሆነ ዛሬ የተመለሰበት በዓሉ በአብያተ ክርስቲያናት ይታሰባል። ይህንን መነሻ አድርገን ስለዚህ ቅዱስ ሐዋርያ ስለምንወደው ሐዋርያ እንማማራለን። አምላካችን እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። ያው ጉባኤ ዮሐንስ አፈወርቅ ነው እና ከቅዱስ ጳውሎስ ጋር ደግሞ በደንብ እየያዛል። ዮሐንስ አፈወርቅ ቅዱስ ጳውሎስን በጣም ይወደው ነበር። የቅዱስ ዮሐንስ አፈወርቅ የቅርብ ወዳጁ ራሱ ቅዱስ ጳውሎስ ነበር። ራሱ ዮሐንስ አፈወርቅ እኔ ቅዱሳን ሁሉ እወዳለሁ፣ ነገር ግን የክርስቶስን ሙሽራ ሰማያዊውን መለከት ጳውሎስን ግን በጣም ወደዋለሁ ይላል። ስለዚህ ቅዱስ ዮሐንስ አፈወርቅ ጳውሎስን ምን ያደርገው ነበር? ይወደው ነበረ። መውደድ ብቻ አይደለም፣ ቅዱስ ጳውሎስ ለቅዱስ ዮሐንስ አፈወርቅ ምሳሌውን ጭምር ነበር እና መቼም ሁላችንም ምሳሌ የምናደርጋቸው አካላት አሉ። ቅዱስ ጳውሎስ ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስን እንደ ምሳሌ እንደ መሪ አድርጎ ነበር የያዘው የነበረው። ቅዱስ ዮሐንስ አፈወርቅ ነው በቅዱስ ጳውሎስ መልእክታት ኦልሞስት ሁሉንም መልእክታት የተረጎመው። አንድ በአምስተኛው ክፍለ ዘመን የነበረ ጸሐፊ እንደሚናገረው ቅዱስ ጳውሎስ ራሱ ከሞት ቢነሳ እና መልእክቱን አብራራልን ተርጉምልን ቢባል የሚያብራራው የሚተረጉመው እንደ ዮሐንስ አፈወርቅ ነው። እንደማን ነው? እንደ ዮሐንስ አፈወርቅና የጳውሎስን ሕሊና ገንዘብ ያደረገ አባት ነው እና እዚህ ጉባኤ ላይ ስለ ቅዱስ ጳውሎስ መነጋገር መቻሉ ራሱ በጣም ትልቅ እድልም በረከትም እንደሆነ እያሰብን ነው የሚቀጥለው ለማለት ነው። እግዚአብሔር አምላካችን በመካከላችን ተገኝቶ ያስተምረን ይከራል። እንግዲህ ቅዱስ ጳውሎስ በሐዲስ ኪዳን ከተነሱ በጣም ትልልቅ የቤተክርስቲያን አባቶች ወይም ሐዋርያት መካከል አንደኛው ነው። ቅዱስ ጳውሎስ ሁላችሁም እንደምታውቁት ከሌሎቹ ሐዋርያት ዘግይቶ የተጠራ በጣም ብዙ የደከመና ብዙ የሰራ ነው። በሐዋርያት ዘመንም ራሱ ቅዱስ ጳውሎስም አብሯቸው እያለ መልእክቱ መከራከሪያም ጭምር እንደሆነና በጣም የብዙ ትኩረቶች ማዕከል እንደሆነ እናስባለን እና ቅዱስ ጳውሎስ በጣም ወሳኝ ሰው ነው። የቤተክርስቲያን ታሪክ ሲተረክ በነገራችን ላይ ራሱ ልክ ቅዱስ ጳውሎስ ጋር ሲደርስ አቅጣጫ ይቀይራል። ምን ይቀይራል? አቅጣጫ ይቀይራል። ከዚያ ፊት አምላካችን ክርስቶስ አለ። ሐዋርያቱን ሰበሰበ፣ አስተማራቸው፣ መከራ ተቀበለ፣ ዓለምን አዳነ። ከዚያ ከሞት ተነሳ፣ ወደ አባቱ አረገ። ሐዋርያቱ በክርስቶስ እግር ተተኩ።
ማስተማር ጀመሩ። ሐዋርያቱ ክርስቶስ የጣለባቸውን አደራ ለመወጣት ይንቀሳቀሱ ነበር። ግን ስትመለከቷቸው አብዛኞቹ ሐዋርያት በመጀመሪያው የአገልግሎት ዘመናቸው ወይም ዓመት በኢየሩሳሌም ነበር የነበሩት። ቤት ነበር የነበሩት፣ ኢየሩሳሌም ሆኖ ነበር ያገለግሉ የነበሩት። የሐዋርያት ሥራ መጽሐፍን ስታነቡ እንግዲህ አሕዛብን ያስተምሩ እንደነበረ በግልጽ ተጽፎ አታገኙ። ከአይሁድ ጋርም ያን ያልወጣው ሲከራከሩና አታገኙም። ያን ያህል በጣም ሰፊ ታሪክ የለውም እና ቅዱስ ጳውሎስ ከመጣ በኋላ ግን ክርስቶስ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ የሚለውን ቃል ለመፈጸም ሲተጋ ትመለከቱታላችሁ። እውነትም ደግሞ ቅዱስ ጳውሎስ ጵንፍልያ ምንድነው እልዋሪኮን እስከምትባለው በጊዜው ምዕራብ ቦታ ላይ የምትገኝ ነች። የዓለም ጥግ ተደርጋ ትታሰብ የነበረች ነች እና እስከዚያ ድረስ ሄዶ የሰበከ ወንጌልን ያስፋፋ ሐዋርያ ነው እና የእሱ መምጣት በቤተክርስቲያን ታሪክ ውስጥ ራሱ የሆነ የማርሽ ለዋጭነት ያለ ደግሞ ድርሻ እንዳለው ሊቃውንት ይናገራሉ። ስለዚህ ሐዋርያ ነው የምንናገረው። እግዚአብሔር አምላካችን ፍቅሩን በልቡናችን ያሳድርብን። ቅዱስ ጳውሎስ የተወለደው ተርሴስ በምትባል ቦታ ነው። የኪልቅያ አንድ ክፍል ነች ተርሴስ። እናትና አባቱ በዚያው በተርሴስ ውስጥ ነበሩ። እንግዲህ የቅዱስ ጳውሎስ እናትና አባቱ በስም አልተጠቀሱም። እገሌና እገሌ ተብሎ ተጽፎ አናገኝም። ግን የተወለደው አንደኛ ከብንያም ነገድ እንደሆነ ከብንያም ነገድ እንደሆነ፣ ሁለተኛ ደግሞ አባቱ ፈሪሳዊ እንደሆነ ቅዱስ ጳውሎስ ይናገራል። ስለዚህ ከብንያም ወገን ፈሪሳዊ ከሆነ አባት ቅዱስ ጳውሎስ ወይም በዚያ ጊዜ ሳውል የተባለው ተወልዷል ማለት ነው። እናትና አባቱ ሳውል የሚል ስም ነው የሰጡት። ሳውል ማለት በዕብራውያን ወይም በእስራኤላውያን ታሪክ ውስጥ የመጀመሪያው ንጉሥ ነው ሳውል። ስለዚህ ብዙ ጊዜ ታሪክ ወደኋላ እያሰቡ ልጆቻቸውን በእነሱ በዘራቸው ወይም በአገራቸው ትልልቅ ስራ ሰርተው ያለፉ አንዳንድ ሰዎችን የልጆቻቸው መጠሪያ ያደርጉ ስለነበረ ሳውልን የእስራኤል የመጀመሪያውን ንጉሥ ስም ጳውሎስ እንዲጠራበት አድርገዋል ማለት ነው። ሳውል የሚል ስም ሰጥተውታል። እንግዲህ ሳውል ከሚለው ስሙ በተጨማሪ እኛ ደግሞ በደንብ የምናውቀው በምንድን ነው? በጳውሎስ በሚለው ስሙ ነው። ጳውሎስ የሚለውን ስም በተመለከተ የተለያየ አይነት አስተያየት ይሰጣል። አንዳንድ ሊቃውንት አይ ጳውሎስ የሚለው ስያሜ ወደ ክርስትና እምነት ከመጣ በኋላ ከተለወጠ በኋላ የተሰጠው ተለዋጭ ስም ነው። በመጽሐፍ ቅዱስ እንግዲህ ክርስቶስ ሐዋርያቱን ከጠራ በኋላ ለአንዳንዶቹ ስማቸውን ሲለውጥላችሁ ትመለከታላችሁ። ለምሳሌ ስምዖንን ማን ጠራው? ስምዖንን ጴጥሮስ ብሎ ሲጠራው ትመለከታላችሁ። ሌሎቹንም እንደዚህ ነው። ስለዚህ ክርስቶስ ስም ይቀይር እንደነበረ ለሐዋርያቱ ልክ ሳውልንም ከጠራው በኋላ በደማስቆ ሳውል የተባለው ጳውሎስ ተብሎ እንዲጠራ አድርጎታል የሚሉ አሉ። ሌላው ደግሞ በጳፋ በሚባል ደሴት ላይ ጳውሎስ ሰርጊዮስ የሚባል አንድ አገረ ገዢ ቅዱስ ጳውሎስ አግኝቶ ነበር። በኋላ እንመለከተዋለን። ካገኘው በኋላ ያንን አገረ ገዢ ሰርቆ አሳምኖ ክርስቲያን አድርጎት ነበር እና ይህ በጣም ትልቅ ስራ ነው። በተለይ ቅዱስ ጳውሎስ አገልግሎቱን በመጀመረበት በመጀመሪያው ሐዋርያዊ ጉዞ ነው የአንድን አገረ ገዢ የአንድን ሀገር ገዢ ያሳመነውና ክርስቲያን ያደረገውና ስራው በጣም እጅግ ደስ የሚያሰኝ ስለነበረ ከዚያ ጊዜ በኋላ ሳውል ተብሎ ሲጠራ ሳውል ማን ነው ለሚል ሰው ሳውል የጳውሎስ ማን ነው? ጳውሎስ ሰርጊዮስን ያጠመቀው ያሳመነው የጳውሎሱ ሳውል ለማለት ጳውሎስ የሚል ስያሜ ተሰጥቶታል የሚሉ አሉ። ከዚህ ጋር ደግሞ በተያያዘ ራሱ ጳውሎስ ሰርጊዮስ ጳውሎስ ማለት ብርሃን ማለት ስለሆነ እኔ ብርሃን ተብዬ እጠራ ነበር፣ ነገር ግን ብርሃን የሚለው ስያሜ የሚገባው ለእኔ ሳይሆን ለማን ነው? ለአንተ ነው። ነፍስን ከድቅድቅ ጨለማ ወደ ብርሃን የምትመራ ሁለተኛ መሪ ስለሆን ለአንተ ነው የሚገባው ብሎ ጳውሎስ ሰርጊዮስ ራሱ ጳውሎስ ብሎ ጠርቶታል የሚሉ ማለካቱ። ይሄ የነ ቅዱስ ዮሐንስ አፈወርቅ የማን ነው የአውግስጢኖስ እንደዚህ የጄሮም ሀሳብ ነው። ሌሎች ደግሞ ለምሳሌ በሌላ ደግሞ ጽንፍ ላይ ያሉ ኦሪገን መጥቀስ እንችላለን። እነሱ ደግሞ ጳውሎስ የሚለው ስያሜ በተለዋጭ የተሰጠው ሳይሆን ቅዱስ ጳውሎስ ያደገው በግሪኮ ሮማን ወርልድ ውስጥ ስለነበረ ስለዚህ ቤተሰቦቹ ዕብራውያን ስለሆኑ ሳውል የሚል ስያሜ ሰጥተውታል። ነገር ግን ደግሞ ግሪካውያኑ የግሪኮ ሮማን ወርልዱ ደግሞ ጳውሎስ ሳውልን ጳውሎስ ብሎ ይጠራው ነበረ። ጳውሎስ ብለው ግሪካዊ ስሙ ነው ብለው ደግሞ ይህን የሚናገሩ አሉ። ብዙ ያጣላሉ። ይሄ የሐዋርያ ስራን ስናነብ በነገራችን ላይ ቅዱስ ጳውሎስ በደማስቆ ከተጠራ በኋላ የሰማችሁ በደማስቆ ከተጠራ በኋላ
ሳውል የሚለው ስያሜ ከዚያ በኋላ ሲቀጥል ትመለከቷላችሁ። ወንድሜ ሳውል ሆይ ይለዋል ሐናንያ። ወንድሜ ሳውል ሆይ በመንገድ የታየ እርሱ ኢየሱስ እንድመጣና እጆችን በአንተ ላይ በዓይኖች ላይ ልጭን ላከኝ በማለት ሳውል ብሎ ሲጠራው ትመለከታላችሁ። ከዛ በኋላ ሳውል ተብሎ ተጠርቷል። ግን ጳውሎስ የሚለው ስያሜ ደግሞ የገነነው በኋላ ለምንድን ነው? ያገለግል የነበረው አሕዛብን ስለሆነ የአሕዛብ ሐዋርያ ስለሆነ፣ አሕዛብ ደግሞ ሳውል ከሚለው ስም ይልቅ የሚስማማቸው የትኛው? ጳውሎስ የሚለው ስያሜ የሚስማማቸው። ስለዚህ ጳውሎስ እያሉ ጠርተውታል። እኛም ጳውሎስ ብለን እንጠራዋለን በዋናነት። ሁለተኛ ደግሞ ቅዱስ ጳውሎስ የሚለውን ስም ደግሞ የመረጠውና ይጠቀምበት የነበረው ይላሉ አንዳንድ መተርጉማን፣ ጳውሎስ ማለት ታናሽ ማለት ነው ማለት ነው። ስለዚህ ለትህትና ሲል ጳውሎስ በሚለው ስም ይጠራ ነበር ይላሉ። ዞሮ ዞሮ መጽሐፍ ቅዱስ ላይ ሳውልና ጳውሎስ ተብሎ ሲጠራ ትመለከታላችሁ። ሳውል ብሎ ሲጠራው ሳውል የሚለውን ስም የሚጠቀመው ቅዱስ ሉቃስ ቅዱስ ጳውሎስ በአይሁድ ቤት እያለ ከሊቀ ካህናቱ ጋር እያለ ኦሪትን ለመጠበቅ ለኦሪት ጠበቃ ለመሆን ይሯሯጥ ይጋደል በነበረበት ጊዜ እዚያው በሚያገለግልበት ማህበረሰብ በሚያገለግልበት ቦታ ይጠራበት የነበረውን ስም ሳውል የሚለው ስም ይጠቀማል። ከዚያ በኋላ ግን ለአገልግሎት ከወጣ በኋላ ግን ጳውሎስ እያለ ሲጠራ ትመለከታላችሁ። እና በዚህ መንገድ ቅዱስ ጳውሎስ ከእነዚህ ቤተሰቦች ተወልዷል። በጠርሴስ አድጓል ማለት ነው። እንግዲህ የፈሪሳዊ ልጅ እንደመሆኑ ቅዱስ ጳውሎስ ከልጅነቱ ጀምሮ የኦሪትን ትምህርት ተምሯል። እንግዲህ ፈሪሳዊ ማለት የሕግ መምህር ማለት ነው። የሕግ መምህር ማለት ነው። ስለዚህ አባቱ ፈሪሳዊ ስለሆነ ቅዱስ ጳውሎስን ወደ ትምህርት ቤት ከመላኩ በፊት መጀመሪያ በቤት ውስጥ የሚያለማምደው ጸሎት አለ እና ሼማ የሚባል ጸሎት አላቸው አይሁድ። ሼማ ማለት እስራኤላዊ ስማ አምላክ እግዚአብሔር ስንት ነው? አንድ ነው የሚል ልክ እንደ ክሪድ እንደ ጸሎት ሃይማኖት ነገር አላቸው ሙሴ ለእስራኤላውያን ያለው ማለት ነው። ስለዚህ ያንን ጸሎት ሁሉ የሚጸልዩት ጸሎት ስለሆነ ቅዱስ ጳውሎስ ገና 5 ዓመት ሳይሆነው በፊት አፉን የፈታበት ቋንቋ ሼማ በሚባለው ጸሎት ነው። አባቱ ይህን እያስተማረ በቤቱ አቆይቶታል። ከ5 ዓመት በኋላ ግን 5 ዓመት ከሆነ በኋላ በምኩራባት ውስጥ ትምህርት ቤቶች አሏቸው አይሁድ የሕጉን ወይም ቶራውን ሌላውን የአይሁድ ስርዓትን የሚያስተምሩበት በምኩራባቸው ትምህርት ቤቶች አሏቸው። ትምህርት ቤቶቹ 3 ናቸው። ቤት ሚድራሽ፣ ከዚያ ቤት ተልሚድ እና ሌላስ እየሰማችሁ እሺ 3 የትምህርት ቤት ስያሜዎች ነበራቸው። የመጀመሪያው ቤት ሚድራሽ ቤት ሰፈር ተብሎ ይጠራል። ሁለተኛ ቤት ታልሙድ፣ ሶስተኛ ቤት ሚድራሽ ተብሎ ይጠራል። እነዚህ በዕድሜ የሚገቡባቸው ናቸው። የመጀመሪያ ቤት ሰፈር ይባላል። ወደ ቤት ሰፈር ሲገቡ ተማሪዎቹ ህፃናት ናቸው። 5 ዓመት የሞላቸው ህፃናት ስለሆኑ የሚያስተምራቸው መምህር መጀመሪያ ፊደል እንዲለዩ ነው የሚያስተምራቸው እና ሲማሩ የሚጠቀሙት የሰም ሳህን አለ ወይም ሰሌዳ ነገር አለ እና የዛ የሰም ሰሌዳ ላይ በወስፌ ነገር ፊደላቱን እየቀረጸ ነው የሚያስተምራቸው መምህራቸው። ፊደሉን እየቀረጸ ብቻ አይደለም። መጀመሪያ ላይ ሲገቡ ምን ያደርጋል? እዛ የሰም ሰሌዳው ላይ ማር ያፈስላቸዋል እና ህፃናቱ ገና እንደገቡ የመጀመሪያ ተግባራቸው ያን የፈሰሰውን ማር ማድረግ ነው፣ መላስ ነው። ይሄ ግን ማባቢያ አይደለም። ለምሳሌ አንድ ህፃን ልጅ ለመጀመሪያ ጊዜ ትምህርት ቤት ሲገባ እንባ ይቀድመዋል። ከቤተሰቦቹ ስለተለየ ይኖርበት ከነበረው ቤቱ አሁን ወጥቶ ወደማያውቃቸው ሰዎች ስለተቀላቀለ ይጨንቀዋል፣ እንባ ይለዋል። ለምን አመጣችሁ ብሎ ሊያለቅስ ይችላል። እና መምህሩ በዚያ የሰም ሰሌዳ ላይ ማር የሚያፈስላቸው ህፃናቱን ለማባበል ሳይሆን ቅዱስ ዳዊት ቃል ለጉሮሮዬ ምን ሆነ ከማር ይልቅ ይጣፋጭ ነው የሚለው ይህንን ቃል ይዞ ከዚህ በኋላ ህፃናቱ የሚማሩት ለጉሮሯቸው ከማር ይልቅ የሚጣፍጠውን የእግዚአብሔር ቃል እንደሆነ እንዲያስተውሉ በተግባር ለእነሱ ለማሳየት በእነሱ በሰም ሰሌዳው ላይ ማር ያፈስላቸዋል። ያን ንጉሥ ያደርጋቸዋል። ከዚያ በዚያ ሰም ላይ በወስፌ እየቀረጸ ፊደላቱን ያስጠናቸዋል። ልክ ያን አጥንቶ ከጨረሱ በኋላ ደግሞ ሚጊላ የሚባል ደግሞ በጣም ትንሽ ስክሮል አለ። በጣም ትንሽ የሆነ እንደ ብራና አለ ጥቅል በጣም ትንሽ ነች። ያቺ የተለያዩ የኦሪት ጥቅሶች ተዘርዝረው በቃል የሚያጠኑበት ነው። እንደዚህ እያደረጉ ከቤት ሰፈር ወደ ቤት ታልሙድ፣ ከቤት ታልሙድ ወደ ሚድራሽ ይመጣሉ። ይሄ ቢያንስ እነዚህ ጋር ለመድረስ ወደ 15 ዓመት ይፈጃል። ስንት ዓመት?
10 ዓመት ይፈጃል። በ5 ዓመቱ አንድ ሕፃን ልጅ ከገባ በ15 ዓመቱ እነዚህ ሶስቱን የትምህርት ደረጃዎቹን ያልፍና ልክ 15 ዓመት ሲሆነው ያን ጊዜ አንድ ራባይ ይፈልጋል። ከእርሱ ስር ሆኖ ደቀ መዝሙር ሆኖ የአኗኗር ስርዓቱንና ሌሎቹን ደግሞ የአይሁድን ሕግና ስርዓቶች ስርዓት አምልኮ ሕጉን የሃላካማ የሚባለው እነዚህ ያለ ማጥናት ደግሞ የሆነ መምህር ፈልጎ የእሱ ደቀ መዝሙር ይሆናል። ስለዚህ ቅዱስ ጳውሎስ ለ10 ዓመታት ያህል በዚህ ጉባኤ ቤት ከቆየ በኋላ መጨረሻ ላይ 15 ዓመት ሲሆነው ወደ ኢየሩሳሌም ነው የወጣው። ወዴት ነው የወጣው? ወደ ኢየሩሳሌም መቅደስ ወደ ታነጸበት ቦታ ነው ሄደው። በኢየሩሳሌም በጣም ብዙ ምኩራባት ነበሩ፣ በጣም ብዙ ጉባኤ ቤቶች ነበሩና ኢየሩሳሌም ከወጣ በኋላ ቅዱስ ጳውሎስ ደቀ መዝሙር የሆነው የገማልያል ነው። እሱ ራሱ በመልእክቱ እንደሚናገረው ከገማልያል እግር ስር ቁጭ ብሎ የኦሪትን ስርዓቱ ሌላው የአምልኮ ስርዓቱ እነዚህ ሁሉ ከነጓዙ ከእሱ ስር ቁጭ ብሎ ለማጥናት ይችላል ማለት ነው። ገማልያል ደግሞ በወቅቱ በጣም ይከበር የነበረ ታላቅ የአይሁድ መምህር ነው። በእስራኤል ታሪክ ውስጥ በእስራኤል ረበናት ታሪክ ውስጥ 8 ገማልያሎች አሉ የተነሱ። ከ8ቱ ገማልያል ይህኛው ገማልያል ታላቁ ገማልያል ወይም ገማልያል ዘኤልደር ተብሎ ይጠራል። አረጋዊ ገማልያል፣ ታላቁ ገማልያል ተብሎ ይጠራል። ብዙ ጊዜ እስራኤላውያን ረቢ ብለው ነው የሚጠሩት መቆቻቸው እና ራባን የሚል ደግሞ መጠሪያ አለ። ራባን የሚለው መምህራችን ማለት ረቢ ማለት መምህሬ እንደማለት ነው። ራባን ግን መምህራችን እንደማለት ነው። ራባን በሚለው ስም ለመጀመሪያ ጊዜ የተጠራው ገማልያል። ስለ ገማልያል ስናነሳ ገማልያል በእኛ ቤተክርስቲያን ፊት ክርስቲያን ሆኖ የሞተ እና ቅዱስ እንደሆነ ነው እኛ ምናምነው። እስጢፋኖስ በግፍ ተወግሮ ከተገደለ በኋላ የእስጢፋኖስን ስጋ የቀበረው ገማልያል እንደሆነ ይታመናል። በእኛ በገድለ እስጢፋኖስ ላይ ማለት አጸደ ገማልያል ወይም ካፍር ገማል የሚባል ቦታ አለ። አጸደ ገማልያል እዛ ቦታ ላይ ገማልያል ቅዱስ እስጢፋኖስን እንደቀበረው ለገድሉ ጸሐፊ በራእይ ተገልጦ ነግሮታል። እዚህ ቦታ አድርጌዋለሁ ቦታ ያ የገድሉ ጸሐፊ ደግሞ በኋላ ያንን ሲፈልግ የቅዱስ እስጢፋኖስ ቅዱስ ሥጋው በዚያ ቦታ ተቀብሮ እንደተገኘ ይነገራል። ስለዚህ ገማልያል በእኛ ቤተክርስቲያን ቅዱስ ነው፣ ክርስቲያን ነው የሚወጣው። እንደውም ጥምቀቱ ሁሉ ከኒቆዲሞስ ጋር እንደሆነ ይናገራሉ አባቶቻችን። ከኒቆዲሞስ ጋር ነው። አጥማቂዎቹ ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ናቸው ይላል። ስለዚህ ገማልያል ምንድነው? መንሱ በእኛ ክርስቲያን ነው። አይሁድ ደግሞ ገማልያል በፍጹም የእኛ ገማልያል አይሁድ የነበረ ሰው ነው። የሞተውን በአይሁድነት ነው። እንደውም ይላል ገማልያል በጣም ንጹሕ ፈሪሳዊ ነበረ እና ልክ ገማልያል ሲሞት የፈሪሳዊነት ክብሩ አብሮ ሞቷል ይላል እና በጣም ነቀፌታ የሌለበት የሚከበር የሚደመጥ ታላቅ ሰው ነው። እንግዲህ ገማልያልን በሐዲስ ኪዳን 2 ጊዜ ሲጠቀስ ነው የምታገኙት። የመጀመሪያው በሐዋርያት ሥራ ላይ ተጽፎ ታገኙታላችሁ። በሐዋርያት ሥራ ላይ ስለ ሐዋርያቱ ወግኖ ሲከራከር ሲያስጨንቋቸው ፈሪሳውያኑ ሲመለከት ሐዋርያቱን ወደዚያ ጥግ ሊወስዷቸው ካደረገ በኋላ ለምንድን ነው የምታስጨንቋቸው? እነሱ ከእግዚአብሔር ዘንድ ሆነው እንደሆነ ምንም ብታደርጉ ልታስቆሟቸው አትችሉም። ከእግዚአብሔር ዘንድ ካልሆኑ ግን ምን ያደርጋሉ? በስራቸው ይጠፋሉና ተዋቸው ብሎ የተናገረ አባት ነውና ገማልያል በሐዲስ ኪዳን 2 ጊዜ ተጠቅሷል። ቅዱስ ጳውሎስ የተማረው የሕግን ትምህርት ከሚያውቅ የሕግን ትምህርት ብቻ አይደለም። በነገራችን ላይ ገማልያል የግሪኩን ቋንቋ ስለሚያውቅ የግሪክ ፈላስፎችንም ደግሞ መጽሐፍቶች በጣም የመረመረና ያጠና ሰው ነበርና ቅዱስ ጳውሎስ ከገማልያል እግር ስር ሄዶ በመማሩ ምክንያት የኦሪትን ሕጉን ከነጓዙ ማጥናት ብቻ ሳይሆን በጊዜው ስመጥር የነበሩ ፈላስፎች በሕይወት ያሉ ብቻ አይደሉ፣ በስራዎቻቸው የገነኑ የግሪክ ፈላስፎች ሄለናውያን የእነሱን ጥበብ መጻሕፍት ለማጥናት እና ከመምህሩ ጋር ለመወያየት እድል አግኝቷል። ቅዱስ ጳውሎስ የፍልስፍና ትምህርት ቤት ውስጥ ገብቶ ምናምን አልተማረም። ምክንያቱም ዕብራዊ ነው። ዕብራዊ የሆነ ደግሞ የፍልስፍና ትምህርት ቤት ውስጥ ገብተህ መማር በእነሱ ሕግ እየተከለከለ አይቻልም። ስለዚህ ቅዱስ ጳውሎስ የፍልስፍና ትምህርት ቤት ገብቶ አጥንቶ ሳይሆን ገማልያል መምህሩ የፍልስፍና መጽሐፍትን ያነብ ስለነበረው ይህ ጥበብ ከመምህሩ እንዳገኘ አንዳንድ ሊቃውንት ይናገራሉ። እንግዲህ ስለ ገማልያል ስናነሳ የሰማችሁ ስለ ገማልያል ስናነሳ እንግዲህ ገማልያል እንዳልኳችሁ በጣም ለዘብ ያለ አቋም የነበረ ሰው ነው። ማለት ለሐዋርያቱ ወግኖ ሲከራከር ትመለከታላችሁ። የገማልያልን ለዘብ ያለ አቋም ተመልክታችሁ ደግሞ ጳውሎስ ጋር ስትመጡ
ቅዱስ ጳውሎስ ደግሞ በጣም ጠንካራ የነበረ ማለት አንድ ጉዳይ ለማስፈጸምና በተለይ የአይሁድን ስርዓትና ወግ በተመለከተ ያንን ለማስጠበቅ ይሄድበት የነበረው ርቀት ስትመለከቱ በጣም ነው የምትደነቁት። እዚህ ላይ ግን አንድ ማሰብ ያለባችሁ ነገር በጣም የሚያስደንቀኝ አንድ ሶስቱን ጉባኤ ቤቶች ያለፈ ተማሪ ከዚያም ደቀ መዝሙር ለመሆን መምህር የሚመርጠው ራሱ ተማሪ ደጅ ይጠናል፣ ሄዶ በጣም ይመላለሳል፣ ይለምናል፣ ደጅ ይጠናል። መምህሩ ሲፈቅድለት መምህሩ ቤት እያደረ ነው የሚማረው። የመምህሩ አገልጋይ ነው የሚሆነው። ምንድነው የሚሆነው? አገልጋይ ነው የሚሆነው። አብሮት እያደረ እየዋለ ከሱ ጋር የሚማርበት ምክንያት መውሰድ ያለበት ያተረዋሩን ስልቱን ስርዓቱ ምናምን ብቻ ሳይሆን በህይወትም የእሱ ተማሪ መሆን ስላለበት ከመምህሩ እንዲለየ አያስፈልግም። ስለዚህ ይኸውላችሁ አስተማሪው የሚመርጠው ማነው? መነሱ እንጂ እና ተልሚድ ይባላል። በእነሱ ቋንቋ ተልሚድ ይባላል። አስተማሪው የሚመርጠው መምህሩ፣ አስተማሪው የሚመርጠው ተማሪ። ግን በሐዲስ ኪዳን ደግሞ ስታነቡ በደንብ ትርጉም እንዲሰጣችሁ ጭምር ነው። በሐዲስ ኪዳን ስታነቡ ሐዋርያቱን የመረጣቸው ማን የመረጣቸው? ክርስቶስ ነው የመረጣቸው። እና በጣም የሚያስገርም ነው። እንግዲህ በአይሁድ ስርዓት ተማሪዎች ናቸው መምህሩን ያለበት ቦታ ሄደው ደጅ ጠንተው ለምነው አስተማሪያችን ሆነ የሚሉት። ክርስቶስ ግን ሐዋርያቱን ያሉበት ቦታ ሄዱ አለ። በናዝሬት ገሊላ በጥብርያዶስ ባህር ዓሣ ሲያጠምዱ ወደ እነሱ ሄዶ ተከተሉኝ ብሎ ተማሪዎቹ ለምኖ ተማሪ ያደረጋቸው ማነው? ኢየሱስ ክርስቶስ። ለዚያ ነው ወንጌል ላይ ምን ይላል? እኔ መረጥኳችሁ እንጂ እናንተን አልመረጣችሁም ብሎ ይነግራቸዋል። እና ይህ የክርስቶስን ትሕትና የሚያሳይ ነው። ስለዚህ ቅዱስ ጳውሎስ ከገማልያል እግር ስር ሆኖ የኦሪትን ስርዓት ትምህርቱን ከነጓዙ በደንብ አድርጎ አጥንቶ ጥልቅ አድርጎ ተምሮ ያደገ ሰው ነው። በኋላም ደግሞ የአይሁድ ሸንጎ አባል ለመሆኑ ሁሉ የበቃ እንደነበር ታሪኩ ይናገራል። ቶሎ ሳብ ለማድረግ እንግዲህ ትምህርቱ በዚህ መንገድ ካጠናቀቀ በኋላ አሁን ቅዱስ ጳውሎስ ወይም ሳውል ከገማልያል እግር ስር ቁጭ ብሎ ከተማረ በኋላ በአይሁድ ሕግ አንድ ሰው ሙያ ከሌለው ወይም ስራ የማይሰራ ከሆነ ሲገለበጥ ሌባ ነው ማለት ነው። እና ምን አላቸው ራሱ ትምህርት አንድ አባት ልጁን ሰርቶ የሚበላበትን ሙያ የማያስተምረው ከሆነ ሌባ እንዲሆን እያሰለጠነው እንደሆነ ነው የሚያምኑት። ስለዚህ ቅዱስ ጳውሎስም መንፈሳዊ ትምህርት ከተማረ በኋላ በስጋ ደግሞ ራሱ የሚደግፍበት ደግሞ ገቢ የሚያገኝበት የሆነ ሙያ ያስፈልገው ነበር። ስለዚህ በቤተሰቡ ቅዱስ ጳውሎስ የድንኳን ሰፊ ቤተሰብ ናቸው። ድንኳን የሚሰፉ ናቸው። የኖሩት በጠርሴስ ነው ቦታ። ስለዚህ ጠርሴስ ላይ ደግሞ ናቸው እንደምትመለከቱት ጥቋቁር ፍየሎች ይታያቸው። ከጥቋቁር ፍየሎች የሚገኝ ጸጉር አለ እና በዛ ጸጉር አማካኝነት ድንኳን ይሰራል። ቀጥሎ ድንኳኑ ማየት ይችላል። ድንኳን ይሰራል። ስለዚህ የቅዱስ ጳውሎስ ቤተሰቦች ድንኳን ሰፊዎች ስለነበሩ ቅዱስ ጳውሎስም የቤተሰቦቹን ሙያ ነው የወረሰው ማለት ነው። ስለዚህ ድንኳን ይሰፋ ነበር። ቅዱስ ጳውሎስ ድንኳን እየሰፋ ራሱን እንዲደጉም አድርገውታል ነው እና ይሄ ድንኳን መስፋት ድንኳን ውስጥ የምትመለከቱት ድንኳን በጠርሴስ ውስጥ በጣም የተለመደ ድንኳን ነው። ወታደሮች አንድ ቦታ ላይ ሲከትሙ የሚጠቀሙበት አይነት ነው። በርኖስም ነው ለብርድ ጊዜ የሚለብሱትንም እነዚህ ነገሮች ሁሉ ቅዱስ ጳውሎስ በእጁ እየሰፋ እየፈተለ ያዘጋጅ ነበር። ስለዚህ ድንኳን ሰፊ ነው ማለት ቅዱስ ጳውሎስ ድንኳን ሰፊ ነው። ድንኳን መስፋቱ ደግሞ በኋላ ወደ አገልግሎት ከመጣ በኋላ ለብዙ ነገር ጠቅሞታል። እሱም በኋላ ነግራችኋል። ቅዱስ ጳውሎስ እንግዲህ ወይም ሳውል በአይሁድ ምኩራባት ውስጥ እያገለገለ ድንኳን እየሰፋ ራሱን እየደጎመ ሲኖር ሕይወቱን ሊቀይር የሚችል ታሪክ የገጠመው በእነዚህ ሁኔታዎች ነው። እዚህ ላይ የምትመለከቱት ሁለት በሮች አሉ። ያያችሁ ነው። የመጀመሪያው በር የእስጢፋኖስ በር ተብሎ ይጠራል። ሁለተኛው በር ደግሞ የደማስቆ በር ተብሎ ይጠራል። ስለዚህ የመጀመሪያው እስጢፋኖስ፣ ሁለተኛው ደማስቆ ነው። የእስጢፋኖስ በር ለምን ተባለ ካላችሁ ይህ እንግዲህ የጥንቷ የኢየሩሳሌም ከተማ ቅጥር ነው። አሁንም ድረስ አለ። ስቴፈን ጌት ተብሎ የሚጠራው የእስጢፋኖስ በር ተብሎ ይጠራል። የእስጢፋኖስ በር ለምን ተባለ የሚለው ከቅዱስ ጳውሎስ ታሪክ ጋር ስለሚያያዝ ነው። ሰውናችሁ በሐዋርያት ሥራ ምዕራፍ 6 ላይ ስታነቡ ሐዋርያቱ ይሄ በማህበራዊ አገልግሎት ምክንያት በጣም ውዝግብ ስለተፈጠረ ያንን ኃላፊነት የሚወስዱ የተመሰከረላቸው ዲያቆናት ምን አድርገው ነበር? ሾሞ ነበርና ከተሾሙ ዲያቆናት መካከል
ዋና የነበረው አለቃቸው የነበረው እስጢፋኖስ ይባላል። እስጢፋኖስ ሊቀ ዲያቆናት ነው የተባለበት ምክንያት በሐዋርያት ሥራ ላይ ስታነቡ ምዕራፍ 6 ላይ ከተዘረዘሩት 6 ዲያቆናት መካከል በቅደም ተከተል መጀመሪያ ላይ ስሙ የተጠቀሰው ማን? እስጢፋኖስ ነው። ስለዚህ ዮሐንስ አፈወርቅ ሊቀ ዲያቆናት ነው ይላል መጀመሪያ ስለተጠቀሰ። ስለዚህ አቀማመጡ ሃይራርኪካል ነው፣ በደረጃ በማዕረግ የተቀመጠው ነው። ስለዚህ እስጢፋኖስ አንደኛው ዲያቆን ነበረ። እነዚህ ዲያቆናት ለጊዜው በክርስቲያኖች ማህበር ውስጥ የተፈጠረውን በአገልግሎት በማህበራዊ አገልግሎት ምክንያት የተፈጠረውን ውዝግብ ወይም ውጥረት ለማብረድ የተሾሙ ነበሩ፣ በምግብ ጉዳይ እንዲህ ባሉት ጉዳዮች ነው። ነገር ግን ቅዱስ እስጢፋኖስ ለዚህ ጉዳይ ተሾመ ቢሆንም ከዚህ በተጨማሪ ግን በዋናነት ኃላፊነት ወስዶ ሲሰራ የምትመለከቱት ወንጌልን በማስተማርና ሰዎችን በማሳመን ነበርና በጣም ጥበብ የሞላበት ሰው ነበረ። መንፈስ ቅዱስ የሞላበት ሰው ነበረ። የተጽፎ ታገኙታላችሁ የሐዋርያት ሥራ ላይ። ስለዚህ እስጢፋኖስ ወጥቶ ያስተምርና ይሰብክ ነበረ። እስጢፋኖስ ከሌሎቹ ሐዋርያት የሚለየው እርግጥ አንዳንዶቹ ሐዋርያት ኦሪትን ተምረዋል፣ ግን የእስጢፋኖስ የሚለየው እስጢፋኖስ አንደኛ ይሄ ከኢየሩሳሌም ውስጥ ተወልደው ኢየሩሳሌም ውስጥ ያደጉ ወይም በእስራኤል ተወልደው እስራኤል ያደጉ ሰዎች ውስጥ አይደለም ዝበት ያገኛቸው ከኢየሩሳሌም ውጭ ከእስራኤል ውጭ ይኖሩ የነበሩ በግሪክ ሮማን ወረድ ውስጥ ይኖሩ የነበሩ ከአይሁዶች መካከል አንደኛው ነው። ነገር ግን ለትምህርት ወደ ኢየሩሳሌም መጡ። ከገማልያል እግር ስር ቁጭ ብሎ ተምሯል። አንዳንድ ጸሐፊዎች እንደሚናገሩት ቅዱስ ጳውሎስና እስጢፋኖስ የገማልያል የአንድ ዘመን ተማሪዎች ናቸው። በስንት ዘመን? የአንድ ዘመን ተማሪዎች ናቸው። ሁለቱ በደንብ ይተዋወቃሉ። እና እስጢፋኖስ በጣም የመጽሐፍ እውቀት ያለው ነው፣ ጥበብ ያለው ነው። በዚያ ላይ ዲያቆን ነው እና እንደውም ዮሐንስ አፈወርቅ በጣም ያደንቃል። እንዲህ ዲያቆን ነው ብዬ ለመቀበል በጣም ይቸግረኛል። ምክንያቱም በዚህ ደረጃ ላይ እያለ ቀሳውስት እንኳን ከሚያደርጉት በላይ ነበረ ቅዱስ እስጢፋኖስ ያደርግ የነበረው። መንፈስ ቅዱስ የሞላበት ሰው ነበር፣ ጥበብ የሞላበት ሰው ነበር። እጅግ ታላላቅና ድንቅ የሆኑ ተአምራቶችን ያደርግ ነበር። ከዚያ ከ5 ምኩራባት አይሁድ ተወጣጡና እስጢፋኖስን ሊከራከሩት መጡ። ልብ በሉ፣ ከዚህ በፊት ከሐዋርያቱ ጋር ሲከራከሩ አትመለከቱ። ምክንያቱም ሐዋርያቱ የገሊላ ሰዎች ናቸው። የገሊላ ሰዎች ደግሞ ትምህርት የላቸው ብለው ስለሚያስቡ ምን አውቀው ነው ከእነሱ ጋር እኛ የምንከራከረው ብለው እንደው የማይሆን ነገር በእነሱ አይ የማይሆን ብለው የሚያስቡትን ነገር ሲያደርጉ ሲይዟቸው ገርፈው እንደ ሕፃን ልጅ አስፈራርቶ ነበር የሚያስወጧቸው ከሸንጎ። እስጢፋኖስ ግን የተማረ ሰው ስለነበረ ከ5 ምኩራባት ተወጣጥተው እስጢፋኖስን ለመከራከር ብዙ አይሁድ መጡ እና ምኩራባቱ ተዘርዝረዋል። መዘርዘራቸው ዝም ብሎ አይደለም። ለምሳሌ ከተዘረዘሩት ምኩራባት መካከል አንደኛው የኪልቅያ ምኩራብ ነው። የምን ምኩራብ ነው? ኪልቅያ ማለት ደግሞ ተርሴስ የምትገኝበት ነው። ስለዚህ ቅዱስ ጳውሎስ ወይም ሳውል ወደ ኢየሩሳሌም ከመጣ በኋላ ያገለግል የነበረ በኪልቅያ ምኩራብ ውስጥ ነው ማለት እና ከ5 ምኩራባት መካከል አንደኛው ኪልቅያ ነው። ስለዚህ እስጢፋኖስን ሊከራከሩት ተመራርጠው ተጠራርተው ከመጡት አይሁድ መካከል አንደኛው ሳውል ይኖርበታል እና እስጢፋኖስን ሊከራከሩት ጀመረ። ነገር ግን እስጢፋኖስን በቃልም በመጽሐፍም ሊያረጉት አልቻሉም፣ ሊረዱት አልቻሉም እና ይናገርበት ከነበረው ጥበብና መንፈስ የተነሳ ይቃወሙት ዘንድ አልቻሉም ይላል ሐዋርያት ሥራ። አልቻሉም። መቃወም ሲያቅታቸው ወዲያው ቅዱስ እስጢፋኖስ ላይ ነገር ይሰሩበት ጀመረ እና እነዚህ ክፉ አይሁድ ምስክሮችን የሐሰት ምስክሮችን ፈልገው አዘጋጁ። 3 ምስክሮችን ፈልገው አዘጋጁ። ከዚያ እስጢፋኖስን እያዳፉ ወስደው ወደ ሸንጎ አስገቡና በሸንጎ ፊት አቆሙ። ክርስቶስን የከሰሱት ክስ ነው ለእስጢፋኖስ የሚያቀርቡበት እና እስጢፋኖስ በዛ በጣም አስፈሪ በሆነው የአይሁድ ሸንጎ ውስጥ ሲያቆሙት ፊቱ ላይ የሚታይ ምንም አይነት ፍርሃት አልነበረም እና የቀረበበት ክስ ለሞት የሚያበቃ ነው። ነገራችን ላይ እግዚአብሔር ይሳደባል፣ የሙሴን ሕግ ያፈርሳል፣ የሙሴን ሕግ ይሽራል፣ ከዚያ መቅደሱ ደግሞ ይፍረስ እያለ ነው ብለው ነው ክስ ያቀረቡበት። እነዚህ ክሶች ያለምንም ቅድመ ሁኔታ ተወግሮ እንዲገደል የሚያደርጉ ናቸው። ቅዱስ እስጢፋኖስ ግን በዚህ በጣም ክፉዎች ወጋሪዎች በሞሉበት ሸንጎ ፊት ቆሞ አልፈራም። እንደውም በሸንጎ ላይ የተቀመጡት እነዚያ ሽማግሌዎች የእስጢፋኖስ ፊት ሲመለከቱት እንደምን ያበራ ነበር? እንደ መልአክ ያበራባቸው ነበር። ስለዚህ እንደ መልአክ ፊቱ አበራባቸው። እንደ መልአክ ፊቱ አበራባቸው የሚለው አንደኛ እስጢፋኖስ በዚያ ጉባኤ በቅንነት እንደቆመ ያሳያል። በምንነት እነሱ ቢጠሩትም እሱ ግን ከፍቅር ነው በዛ ጉባኤ መካከል የቆመ። ሁለተኛ ደግሞ ለእነሱ ምልክት ጭምር ነበር። በነገራችን
ይህንን የፊት ብርሃን አይሁድ ከዚህ በፊት የሚያውቁት በሙሴ ነው፣ ሕጉን በሰጣቸው ሙሴ ነው እና ሕጉን ተቀብሎ ሙሴ ከሲና ተራራ ሲወርድ አይሁድ ለማየት ሲሞክሩ የሙሴ ቁርበት ያበራባቸው ነበር እና በኦሪት ዘጸአት ተብሎ ተጽፏል። የሙሴ ቁርበት ያበራ ነበር። ሙሴ ግን ቁርበቱ እንደሚያበራ ምን አላረግም አላወቀም ነበር ይላል እና አይሁድ ወዲያው ሙሴ ወይ ምን አድርግልና ተሸፈንልን አሉት። ሙሴ በጨርቅ ፊቱ ሲሸፈን ትመለከቷላችሁና ሕጉን ይዞ የመጣው ሙሴ ነበር። ፊቱ ምን ያደርገው ነበር? አሁን እስጢፋኖስን በሐሰት የሙሴን ሕግ ይሽራል ብለው ቢከሱትም በሸንጎ ፊት ሲቆም ግን የእስጢፋኖስ ፊት እንደማናበረ እንደማፊት አበራ። ውሸት ነው እሳቸው እንደ ሙሴ ፊት አበራ። ግን ያው ሽማግሌዎቹ ተሸፈነልን አሉት። እንደምንም ብሎ ፍርሃታቸውን ውጠው የምትናገረው ነገር ካለ ተናገር እስኪ አብራራ የተከሰስክበትን ነገር አብራራ አሉት። ወዲያው ቅዱስ እስጢፋኖስ በትህትና ወንድሞቼና አባቶቼ ብሎ ከአብርሃም ጀምሮ እስከ ሰሎሞን መቅደስ መታነጽ ድረስ ያለው በዝርዝር ተረከላቸው። መጀመሪያ ከአብርሃም ሲነሳና ስለ አብርሃም ሲናገር አብርሃም በጣም ስለሚወዱት አለ አብርሃም ስለሚወዱት ዝም ብሎ ነበር በደስታ የሰሙት የነበረው። መጀመሪያ ጆሯቸውን አልቆረቆራቸውም። ነገር ግን የእስጢፋኖስ ስብከት መጨረሻ ላይ ቅርጹ ሲመለከቱት እነሱ ካነሱበት የክስ ሀሳብ ጋር ከእነሱ እምነት ጋር የሚጣረስ ስለመሰላቸው መጨረሻ ላይ መጮህ ጀመሩ። የእስጢፋኖስ ስብከት በጣም ባጭሩ ሲጠቀልል ማለት ነው አይሁድ በዚያ ጊዜ የነበሩት አይሁድ ለመዳን ምን ለማድረግ አላቸው? ለመዳን አንደኛ ግዝረትን መቀበል ያስፈልጋል፣ ወይም አይሁዳዊ መሆን አለበት። አንድ ሰው መገዘር አለበት፣ የመንጻት ስርዓት መፈጸም አለበት፣ ምግብ መርጦ መመገብ አለበት። ለመዳን ከእግዚአብሔር ጋር አባትና ልጅ ለመባል ግዴታ ይህን ማድረግ ያስፈልገዋል። ሁለተኛ እግዚአብሔር የሚመለከው በኢየሩሳሌም ብቻ ነው። መቅደስ በታነጸበት ቤት ነው። ስለዚህ ነው ሁሉም ከያሉበት ሀገር ተቀስቅሰው ተነሳስተው ወደ ኢየሩሳሌም ጉዞ ያደርጉት የነበሩ ለበዓል በዓመት ቢያንስ 3 ጊዜ ይህን ነበር ወደ ኢየሩሳሌም ወደ መቅደሱ ነው። ስለዚህ በኢየሩሳሌም ነው እግዚአብሔር ያለው የሚመለከው በዛ ነው ብለው እግዚአብሔርን በአራት ማዕዘን መቅደሳቸው ለማጠር ይሞክሩ ነበር በዚያ ጊዜ ነበሩት። ስለዚህ ቅዱስ እስጢፋኖስ ይህን ሀሳባቸውን ያፈረሰባቸው ከአብርሃም መነሳቱ የመጀመሪያው ሕግ ተቀባይ አብርሃም ስለሆነ አይደል? አብርሃምን እግዚአብሔር ከዘመዶችና ከወገኖቹ ተለይተህ ውጣ ብሎ አብርሃምን እግዚአብሔር ወገኑ አደረገው፣ ልጁ አደረገው። አብርሃምን ሲጠራው አብርሃምም የእግዚአብሔር ወዳጅ ልጅ ሲባል መጀመሪያ በእግዚአብሔርና በአብርሃም መካከል ምንም አይነት ሕግ አልነበረም። ሕግ አልነበረም ማለት ተገዘር እንዲያድርግ የሚል ሕግ አልሰጠም ነበር። አብርሃም እግዚአብሔር ከጠራው ከ15 ዓመት በኋላ ነው የግዝረት ሕግ የሰጠው። የሰማችሁ ከስንት ዓመት በኋላ ግን አብርሃም ሳይገዘር በፊት የእግዚአብሔር ልጅ ነው አይደለም መልሱ እንጂ። ስለዚህ ከሕግ በፊት አብርሃምና እግዚአብሔር ልጅና አባት ነበሩ ከግዝረት በፊት። ስለዚህ አንድ ሰው የእግዚአብሔር ልጅ ለመባል ግዴታ ማድረግ የለበትም፣ መገዘር የለበትም። ከዚያ በኋላ ደግሞ ከአብርሃም በኋላ የሙሴን መጠራት በቁጥቋጦስ በታየው መልአክ አማካኝነት መስፍን ተደርጎ መሾም እንጂ ከዚያ ድንኳን መስራቱ ማደሪያው እግዚአብሔር የሚያድርበትን ድንኳን ሙሴ እንደሰራ ሕግ እንደተቀበለ እስራኤል ግን እንዳመፁ ብቻ ሳይሆን ሕጉን በሰጣቸው በሙሴ ላይ እንኳን ሊገሉት ይፈልጉ እንደነበር ሙሴ ይህን ሁሉ ነገራቸው። ከዛ ዳዊት የእግዚአብሔር ቤተ መቅደስ ለመስራት አሰበ፣ ግን አልሆነለትም። ከዛ ለዳዊት ያልሆነለትም በልጁ አማካኝነት እንደተሳካና ሰለሞን መቅደስን እንዳነጸ መቅደስ ካነጸ በኋላ ግን ሰሎሞን ምን ብሏል መሰላችሁ? እስኪ በሉ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም፣ እኔ የሰራውን ቤት ደግሞ ምንኛ ያንስ ይሆን። በትህትና የተሰራ መቅደስ ነው። ያ መቅደስ እነሱ ገብቶ የሚገለገሉበት መቅደስ ሰሎሞን ያን መቅደስ ሲሰራ እግዚአብሔር በዚህ መቅደስ ብቻ ይኖራል፣ በቃ በዚህ ይወሰናል ከሚል ትንቢት ተነስቶ የሚሰራው ሲጸልይ ተንበርክኮ ይህንን አሁን ያልኳችሁ ቃል የተናገሩ። ከዛ በኢሳይያስ ላይ የተጻፈውን ደግሞ ትንቢት አነሳላቸው ቅዱስ እስጢፋኖስ እና እኔን ይሸከም ይይዝ ዘንድ እንዴት ያለ ቤት ትሰሩልኛላችሁ ብሎ የተናገረውን ቃል ቅዱስ እስጢፋኖስ ሲጠቅስላቸው አሁን ገባቸው። አያችሁ እስጢፋኖስ እነሱ
የሚያምኑበትንና በጣም ዘመን የሚቆዩበትን ጉዳይ ቀስ እያለ እያፈራረሰባቸው እንደሆነ ሲገባቸው ያን ጊዜ ወዲያው መጮህ ጀምሩ፣ ማጉረምረም ሲጀምሩ እናንተ አንገተ ደንዳኖች መንፈስ ቅዱስን ትቃወማላችሁ እያለ ይገስጻቸው ጀመር። ያን ጊዜ ጮሁ፣ ሊበሉት ወደ እሱ ሲነሱበት ቅዱስ እስጢፋኖስ ወደ ሰማይ ቀና ብሎ ሲመለከት ማንን አለ? በመስጠቱ ኢየሱስ ክርስቶስም በእግዚአብሔር ቀኝ ቆሞ አያዋለሁ አለ። ቆሞ አያዋለሁ ያለበት ምክንያት ከዚያ በፊት ክርስቶስን እንደገደሉት ጻድቁን እንደገደሉት ተናግሮ ነበር። ስለዚህ ክርስቶስን ጻድቁን ብሎ የሚናገረው ለዚያ ነው። ቅዱስ ጴጥሮስን ክርስቶስን ጻድቁ እውነተኛውን መሲህ ለማለት ነው። ክርስቶስን እንደገደሉት ተናግሮ ነበርና እንደገደላችሁት ግን አልቀረም፣ ከመቃብር ውስጥ አይደለም ያለው፣ አሁን ሞቶ ተነስቶ አድርጎ በማቀኝ በአብ ቀኝ ቆሞ አያዋለሁ ብሎ ሲነግራቸው ይህንን መቋቋም አልቻሉም። አይሁን ወዲያው ከሸንጎ ውስጥ አውጥተው ከከተማው ውጭ አውጥተው በወግረው በድንጋይ ገድለውታል ማለት ነው። እና አሁን የምትመለከቱት በዚህ በስተቀኝ በኩል ያለው በር የእስጢፋኖስ በር የሚባልበት ምክንያት እስጢፋኖስን ለመውገር ከከተማው ሲያወጡት ያወጡት በዚህ በር ስለሆነ የእስጢፋኖስ በር ዘላይን ጌት ተብሎ የአንበሳ በር ወይም እስጢፋኖስ በር ተብሎ ይጠራል። በዚያ ወጥተው እስጢፋኖስን ወግረውታል። ታዲያ እስጢፋኖስ ሊወገር ሲል ወጋሪዎቹ የመጀመሪያ ወጋሪዎቹ በእሱ ላይ በሐሰት የመሰከሩበት ሰዎች ናቸው። እና እነዚህ ሰዎች እስጢፋኖስ ሊወጉ ሲፈልጉ ልብስ ያደረጉት ልብስ እጀ ሰፊ ስለሆነ አይመቻቸውም ድንጋይ ለመወርወር። ስለዚህ ልብሳቸውን አወለቁና ከጳውሎስ ወይም ከሳውል እግር ስር አስቀመጡ። ከዚያ እስጢፋኖስን እንዲወገር ድንጋዩን አስጀመሩ። እነሱ ብቻ ሳይሆኑ ከዚያ በኋላ ሌሎቹ የሚወጉ ሰዎች ልብሳቸውን እያመጡ ከሳውል እግር ስር እያስቀመጡ ቅዱስ እስጢፋኖስን በድንጋይ ወግረው ጻድቁን ገድለውታል ማለት ነው። ይሄ ሲደረግ ቅዱስ ጳውሎስ ወይም በዚያ ጊዜ ሳውል ይመለከት ነበር። ያ የነበረ ባይወግረው ድንጋይ አንስቶ ባይወረውርም ግን በእስጢፋኖስ ሞት ተባባሪ ነበር። ምን ነበር? ተስማምቶ ነበርና ልብስ መጠበቁን ብቻ እንዳትመለከቱ። ልብስ መጠበቅ ትንሽ መስሎ ሊሰማችሁ ይችላል። ግን ልብስ በመጠበቅ ውስጥ ያለውን ደግሞ ድርሻ ስትመለከቱት ራሱ ሳውል እኔም እስጢፋኖስን ልውገር ብሎ ድንጋይ ቢይዝ ኖሮ መወርወር የሚችለው ስንት ድንጋይ ነው? አንዱን ወርውሮ ማለት እንደገና ሌላ ድንጋይ የሚያነሳው። ነገር ግን ብዙ እጆች እስጢፋኖስ ላይ ድንጋይ ለመወርወር ነፃ የሚሆኑ ማድረግ መቻል ማለት በብዙ እጆች መውገር ማለት ነው። ስለዚህ የሌሎቹን የወጋሪዎቹ ልብስ ቁጭ ብሎ ምን ያደርግ ነበር? ይጠብቅ ነበር እና የወጋሪዎች ልብስ ጠባቂ ነበር። በእርግጥ መነሻ ውስጥ ስትመለከቱት በጣም ትንሽ ይመስላል፣ ፍጻሜ ግን በጣም ትልቅ ነው። ይሄ ምዕራፍ ስንት ላይ የተጻፈ ነው? የሐዋርያት ሥራ ምዕራፍ ስንት ነው? ምዕራፍ 6 ሳይሆን ምዕራፍ 7 ነው። ምዕራፍ 7 ላይ የተጻፈ ምዕራፍ 7 ላይ እስጢፋኖስ የመጨረሻውን ጸሎት ያደርጋል። አባቶ የሚያደርጉትን አያውቁምና በላቸው ይቅር በላቸው ብሎ የመጨረሻውን ጸሎት ያደርጋል። ይህ ጸሎት ቀላል አይደለም። እስጢፋኖስን ያነሳንበት ምክንያት አንደኛ የቅዱስ ጳውሎስ ታሪኩ ከእሱ ጋር ስለሚያያዝ ነው። በሐዋርያት ሥራ ለመጀመሪያ ጊዜ ቅዱስ ጳውሎስ ተጠቅሶ የምናገኘው ከእስጢፋኖስ ሞት ጋር ከእስጢፋኖስ ሙግት ጋር የተያያዘ ነው። ከዚያ ሁለተኛው ግን እስጢፋኖስ ልክ ሊሞት ሲል የመጨረሻው ጸሎቱ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ነው። እና በዚያ ቦታ አብዛኞቹ የሚያደርጉትን የሚያውቁ ሰዎች ነው። አይሁዶች በተንኮል ልባቸውን በማደንደን ነበረ ክርስቲያኖችን ያሳቡ የነበሩት። ጳውሎስ ግን የሚያደርገው ወይም ሳውል የሚያደርገውን አያውቅም ነበረ። ስለዚህ ያቺ የሚያደርጉትን አያውቁምና ይቅር በላቸው የምትለዋ የእስጢፋኖስ ጸሎት ለማን ሰራች ማለት ነው? እና አውግስጢኖስ የተባለው ሊቅ ሳውል የእስጢፋኖስ የጸሎቱ ፍሬ ነው ይላል። የምኑ ፍሬ ነው? የጸሎቱ ፍሬ ነው። እና የሚያደርጉትን አያውቁምና ይቅር በላቸው የሚለው ጸሎት እስጢፋኖስ ቅዱስ ጳውሎስን እንዲወጣ ሐዋርያ እንዲሆን ክርስቲያን እንዲሆን አድርጎታል። እና ሳውልን ጳውሎስ አድርጎ ያበቀለው ጸሎት የእስጢፋኖስ ጸሎት እንደሆነ አባቶቻችን ይናገራሉ። ይህ አንደኛው በር ታሪክ ነው። ሁለተኛው በር በሐዋርያት ሥራ ምዕራፍ 8 ላይ ታገኙታላችሁ። ሐዋርያት ሥራ ምዕራፍ 8 እና ምዕራፍ 9 ላይ ሐዋርያት ሥራ ምዕራፍ 8 ላይ ልብስ ሲጠብቅ የነበረው ሳውል በምዕራፍ 8 ላይ ደግሞ ሳውልን በታላቅ ቁጣ ይላል። ለምን እንጂ በታላቅ ቁጣ ክርስቲያኖችን ባገኘበት እያደረ ወደ ወህኒ ቤት ይጨምርና ቤተክርስቲያንንም ያፈርስ ነበር ይላል። ነገር ቤተክርስቲያን ምን ያደርግ ነበር? ያፈርስ ነበር። ስለዚህ ምዕራፍ 8 ላይ ጭራሽ
የሳኦል ቁጣ ብሶ ነው የምታገኙት። መጀመሪያ ሲጠብቅ ነበር። አሁን ግን ክርስቲያኖችን ማሳደድና ማሰር፣ ቤተክርስቲያንን ማፈራረስ ጀመረ እና የእስጢፋኖስ ሞት የሳኦልን ቁጣ አላበረደውም ማለት ነው። እንደዚያ በግፍ ተወግሮ በድንጋይ ተቀጥቅጦ ሲሞት በዓይኑ እየተመለከተ አራራለትም። ምክንያቱም ከዚያ በላይ ሳኦልን ያስጨንቀው የነበረው የእግዚአብሔር ሕግ መፍረስ ነበር። ክርስቲያኖች ለአይሁድ እምነቱ ጠላቶች እንደነበሩ ኢየሱስ ክርስቶስ የሚለው በክርስቲያኖች አፍ የነበረው ስም የእሱን እምነት የሚያፈርስበት የሚያጠፋበት የእግዚአብሔርን ክብር ዝቅ የሚያደርግ መስሎ ይሰማው ስለነበረ ሳኦል በልዩ ቅናት ነበር ክርስቲያኖችን ያሳድድ ነበር። ምዕራፍ 8 ላይ እንደዛ ነው ያለው። ምዕራፍ 8 ላይ ክርስቲያኖችን ሲያሳድድ እንደነበር በኢየሩሳሌም ያሉትን ሲያሳድድ እንደነበር ይናገርና ከዚያ ምዕራፍ 9 ላይ ደግሞ በኢየሩሳሌም የነበሩት ክርስቲያኖች ከእስጢፋኖስ ሞት በኋላ ደንግጠው ሳኦልን በየቤታቸው እየገባ አንገታቸውን እየያዘ እየጎተተ ወደ ወህኒ ቤት ሲጨምራቸው ሲያስጨንቃቸው ያንን ተሰቅቀው ከኢየሩሳሌም ወጥተው ተበትነው ነበር። ስለዚህ መውጣታቸውን ሳኦል ስላወቀ እነሱ እስከ መጨረሻ ደረጃ ደርሶ ማጥፋት ማሳደድ ስለፈለገ ምዕራፍ 9 ላይ ሳኦል እየዛተ የሰሞችን ወደ ሊቀ ካህናቱ ገብቶ ደብዳቤ የሚሰጠው ለምን ወደ ደማስቆ ሊሄድ ስለሆነ ደማስቆ በጊዜው በጣም ሰላም የነበረች ከተማ ስለሆነች አብዛኞቹ ክርስቲያኖች ወደዚያ ከተማ ተሰደው ነበር። በዚያ ተጠልለው ይኖሩ ነበር እና እዛ ናቸው ያሉት የሚለውን ዜና ስለሰማ ቅዱስ ጳውሎስ ወደ ደማስቆ ሄዶ ሊያሳዳቸው ክርስቲያኖቹ ሊቀ ካህናቱን ገብቶ ደብዳቤ እንዲሰጠው ለመነው ይላል። ምን አላለው? የቅዱስ ሉቃስ አገላለጽ በጣም የሚያስደንቅ ነው። ቅዱስ ጳውሎስ ክርስቲያኖችን ለማሳደድ ወደ ሊቀ ካህናቱ ገብቶ እንዳሳድ አሰናብተኝ ፈቃድ ስጠኝ አይደለም ያ ገብቶ ደብዳቤ እንዲሰጠው ለመነው ነው የሚለው እና እንዲህ አይነት ስራ ሌሎቹ አይሁድ ሲሰሩ አትመለከቱ። ሌሎቹ አይሁድ ክርስቲያኖችን የሚጠሩትና የሚያሳዱት እነሱ በአካባቢያቸው ሲኖሩና ክብራችን ያለን ቦታ ስልጣናችን ወንበራችን ይነካብናል ብለው ሲሰጉ ነው። ወይም ህዝቡ እኛ ትቶ እነሱን ይከተላል ብለው የሆነ አይነት ፍርሃት ሲሰማቸው ነው ክርስቲያኖችን የሚያሳድዱት እንጂ ለሃይማኖታቸው ቀንተው አልነበሩ። ስለዚህ በዚህ መጠን ኃላፊነት ወስደው ከሀገር ወጥተው ክርስቲያኖችን ለማሳደድ ምናምን እንደዚህ አይነት ፍላጎት የላቸውም። ጳውሎስ ግን እውነተኛ ፈሪሳዊ ነበር። ምን ነበር? እውነተኛ ፈሪሳዊ ነበር። እውነተኛ አገልጋይ ነበር። ይሰማው ነበር። እውነትም ጠላቶች ይመስሉት ነበር ክርስቲያኖች። ስለዚህ ሲያሳድድ እንኳን ጳውሎስ ወይም ሳውል ለምኖ ነበር የሚያሳድድ ምናምን ደብዳቤ ስጡኝ ባካችሁ። ታዲያ ለምኖ ያሳድድ የነበረው ሳውል ወደ አገልግሎት ሲመጣስ ምን አድርጎ ነው የሚያገለግለው? ለምኖ ነው የሚያገለግለው። ለምኖ ነው የሚያገለግለው። ስለዚህ ገብቶ ሊቀ ካህናቱ ደብዳቤ ስጡኝ ባክህ ብሎ ለምነው ሊቀ ካህናቱ ደብዳቤውን ሰጠ። ያን ደብዳቤ ይዞ ጳውሎስ ክርስቲያኖችን እገድላቸዋለሁ እያለ እየዛተ ከኢየሩሳሌም በዚያ ነው በስተግራ በኩል ባለው በር ሲወጣ ትመለከቱታላችሁ። ደማስከስ ጌት ወይም የደማስቆ በር ተብሎ የሚጠራበት ምክንያት ቅዱስ ጳውሎስ ከኢየሩሳሌም ክርስቲያኖችን በደማስቆ ሄዶ አስሮ እያንገላታ ወደ ኢየሩሳሌም ለማምጣት የወጣበት በር ስለሆነ ነው። ለምሳሌ ወደ አምቦ መውጫው በር ምናምን ይባላል። በዚህ በአዲስ አበባ ሱሉልታ በር ምናምን ይባላል። ልክ እንደዚህ አሁን ወደ ደማስቆ መውጫው በር ላይ ስለነበረ የደማስቆ በር ተብሎ ይጠራል። በዋናነት እዚህ ቦታ ላይ ቅዱስ ጳውሎስን እናስበዋለን ነው። ስለዚህ ቅዱስ ጳውሎስ በዚህ ወደ ደማስቆ መንገድ ሲወጣ ትመለከቱታላችሁ። ቀጥሎ ያለው የደማስቆ ታሪክ ነው። በጣም ሰብሰብ እያደረግነው እንጂ ሰዓት እንዳይሄድብን ደማስቆ ላይ እንግዲህ ቅዱስ ጳውሎስ በዋናነት ታሪክ የተቀየረበት ቦታ ነው። በሐዋርያት ሥራ ምዕራፍ 9 ነው ተቀምጦ የምታገኙት። የደማስቆ ታሪክ በቁጥር ስታዩት ሐዋርያት ሥራ ላይ በጣም ትንሽ መስሎ ይታያል። ግን ደግሞ በቅዱስ ጳውሎስ ሕይወት ውስጥ ደግሞ በጣም ትልቅ አሻራ ያለውና ቅዱስ ጳውሎስ ራሱ እየደጋገመ ሊተርኮ የነበረ እጅግ በጣም የሚወደው የተነካበት ታሪኩ ነው። በሐዋርያት ሥራ ብቻ የደማስቆ ታሪክ 3 ጊዜ ተተርኳል። ከ3ቱ ደግሞ ታሪኮች አንደኛው ቅዱስ ሉቃስ ነው የተረከልን ሐዋርያት ሥራ ምዕራፍ 9። የቀሩትን 2ቱን ግን ራሱ ቅዱስ ጳውሎስ በአንደበቱ በገዛ አንደበቱ ሲተርካቸው ትመለከታላችሁ። እና ቅዱስ ጳውሎስ በጣም ልቡ የተነካበት ታሪኩ ነው። በመልእክታም ደግሞ ከ5 ጊዜ በላይ ስለ ደማስቆ ሲያነሳ ትመለከቷላችሁ። እንግዲህ በደማስቆ ምን ሆነ የሚለው ሁላችሁም ታውቁታላችሁ። ቅዱስ ጳውሎስ ወይም ሳውል ወደ ደማስቆ ከተማ ሲገሰግስ ደማስቆ በጣም ሩቅ ነች። በነገራችን እሺ፣ ከኢየሩሳሌም ወደ ደማስቆ ለመሄድ ቢያንስ 6 ቀን ያስፈልጋል። 1 ሳምንት መጓዝ ያስፈልጋል።
እና ቅዱስ ጳውሎስ የወሰደውን ኮሚትመንት አስቡ። በዚያ ጊዜ ደግሞ በጣም አስቸጋሪ ነው። እንዳሁኑ ባቡር አልነበረም፣ መኪና አልነበረም። የሚሄዱት በፈረስና በምንድን ነው? በእግር ነው። ስለዚህ ቅዱስ ጳውሎስ ክርስቲያኖችን ለማሳደድ ያን ያህል መንገድ ርቆ ለመሄድ ፈቃደኛ ነበር እና ወጥቶ በፈረሱ ላይ ተጭኖ ወደ ደማስቆ ይገሰግስ ነበር። ሲሄድ ግን በቁጣ ነበር ይሄድ የነበረው። በምን አልኳችሁ? በቁጣ ከመቼው ካሁን አግኝቻቸው አሰቃይቼ አስሬ ወደ ኢየሩሳሌም አምጥቼ እንቅስቃሴያቸው ባስገደልኳቸው እያለ ነበር። ይሄ የመጨረሻ የሳውል ቁጣ ነበር። በነገራችን ነው ከዚያ በፊት ክርስቲያኖችን ያሳስር ነበረ። በምኩራብም ደግሞ ክርስቶስን እንዲሰድቡ ግድ እያለ ይገርፋቸው ነበር ጳውሎስ። ይህን ራሱ የተናገሩ። አሁን ግን የመጨረሻው ቁጣው ጫፍ ላይ ደርሶ ሊገርላቸው ነበር ይዝት የነበረው። ምን ሊያደርጋቸው? አሁን አያችሁ ደም ሊያፈስበው ማለት ነው። ሳውል ደም ሊያፈስበው ወደ ደማስቆ እየገሰገሰ ሄደው እንዲህ ለማድረግ ግን ወደ ደማስቆ ሲገሰግስ ሲሄድ በዚህ ቁጣ ነበር ይሄድ የነበረው። የሚገርማችሁ እዚህ የሐዋርያት ሥራ ምዕራፍ 8 ስታነቡ የምታገኙት አንድ ተጓዥ ደግሞ አለ። ቅዱስ ጳውሎስ ከኢየሩሳሌም ወደ ደማስቆ ነው የሚወጣው። አንድ ደግሞ በሐዋርያት ሥራ ምዕራፍ 8 ላይ ያለው ደግሞ ከኢየሩሳሌም ወደ ኢትዮጵያ ደግሞ የሚጓዝ በጋዛ መንገድ ላይ ሲሄድ የነበረ አንድ ሰው እንዳለ በሐዋርያት ሥራ ምዕራፍ 8 ላይ ቅዱስ ሉቃስ ጽፎና ሁለቱም ተጓዦች ናቸው። ይህ ተጓዥ ባኮስ ወይም ኢትዮጵያ ጃንደረባ ይባላል። ሁላችሁ ታውቁታላችሁ። ባኮስ ወደ ኢየሩሳሌም የመጣው ለመስገድ ነው። ከሰገደ በኋላ ግን ወደ አገሩ ሲመለስ ደግሞ በሰረገላው ላይ ተቀምጦ የነቢዩ የኢሳያስን መጽሐፍ ምን እያደረገ እያነበበ ነበር ይሄድ የነበረው። ከኢየሩሳሌም የሚወጣው ባኮስ ያን መጽሐፍ እያነበበ ሲል ትመለከቱታላችሁ። ከኢየሩሳሌም የሚወጣው ደግሞ ጳውሎስ ወይም ሳውል በእጁ ክርስቲያኖችን ለማሳደድ ፈቃድ የተሰጠበትን ደብዳቤ የክርስቲያኖች የሞት ደብዳቤ ይዞ ነበር ይገሰግስ የነበረው። ይሄኛው ያነባል፣ ያኛው በቁጣ ይሄዳል። እንግዲህ ባኮስ ስትመለከቱት ተርጓሚ ይፈልግ ነበረ። የኢሳያስን መጽሐፍ አንብቦ ስለማን እንደተናገረው ነቢዩ አላወቀም ነበር እና ፊልጶስ ተልኮ ወደሱ መጥቶ የምታነብቡን ታስተውለዋለህ ወይ ሲለው ነቢዩ ስለማን ነው የሚናገረው? ስለራሱ ወይ ስለሌላ ተናግሯል ብሎ በትህትና ትርጓሜው ሲጠይቅ ትመለከታላችሁ። በዚያ ጊዜ የነበረው ደግሞ ሳውል በእጁ የነበረው የኦሪት መጻሕፍትን በክርስትና መንፈስ እውነተኛ ትርጓሜውን አንድምታውን ማወቅ ሳይፈልግ ማለት የሚተረጉሙ የነበሩ ክርስቲያኖችን ሲያሳድድ የነበረ ሰው ይህኛው ተርጓሚ ይፈልጋል። ሳውል ደግሞ የሚተረጉሙ ክርስቲያኖችን ምን ያደርግ ነበር? ያሳድድ ነበር። እና በዚህ መንገድ የወደቱ በጣም የሚያስደንቅ አወጣጡ ከኢየሩሳሌም እንደዚህ አድርጎ ቁጣ ሲሄድ በደማስቆ መንገድ ላይ ግን አምላካችን ኢየሱስ ክርስቶስ ልክ ከተማው መግቢያ ላይ ሲደርስ በብርሃን መጥቶ ጥሎታል። እና ይህ ብርሃን በጣም የሚያስደንቅ ብርሃን ነው። እዚህ ብርሃን ላይ እነ ቅዱስ ኤፍሬም በጣም ተራቀውበታል፣ ተመስጠውበታል። ብርሃኑ ቀላል ብርሃን አይደለም። ሳውል የተቀጣበት አይደለም። አንዳንድ ሰዎች ያ ብርሃን ሳውልን እንደመታው እና እንደ ቅጣትም እንደሆነ የሚያስቡ ሰዎች አሉ። ይህንን ግን ቅዱስ ኤፍሬም ሲናገር ይላል ብርሃኑ ቁጣ አይደለም ይላል። ብርሃኑ ምን አይደለም? ለምሳሌ ሰም አለ እና ሰም ወስዳችሁ በእሳት ፊት ብታስቀምጡት ሰሙ ምን ያደርጋል? እሺ ሰሙ የቀለጠው እሳቱ ተቆጥቶት ነው መልሱ አይደለም። የሰሙ ባህሪ ምን ስለሆነ ነው? ደካማ ስለሆነ። የእሳቱ ባህሪ ደግሞ ምን ስለሆነ? ኃያል ስለሆነ ነው። ቅዱስ ጳውሎስም ልክ ያን ብርሃን ባየ ጊዜ ዓይኑ የታወረው እግዚአብሔር እስከ ዛሬ ድረስ ያጠፋ የነበረውን ጥፋት ዓይኑን በማወር ሊቀጣው ፈልጎ ሳይሆን የጳውሎስን የሰውነቱን ደካማነት የሚያሳይ ነው። እና በዚህ ብርሃን ፊት ማንም ቢሆን ምን አያደርግም? እግዚአብሔር ካልረዳው በስተቀር። እና እንደውም ቅዱስ ኤፍሬም ጳውሎስንና ወይም ሳውልንና ሙሴን ያነጻጽራቸዋል። ሙሴና ሳውል ሁለቱ ዓይናቸው የእስራኤል ነው አይደለም። አንደኛ ወደ ሲና ተራራ ወጥቶ ያንን ብርሃን ተመልክቶ ዓይኑ ግን ምን አላደረገም? እንደውም ጭራሽ ፊቱ ምን አደረገም? ተለመሱ ፊቱ አበራ። ሳውል ግን ያንን ብርሃን ባየ ጊዜ ዓይኖቹ ተበዘበዙና ምን አለ? ዓይኑ ጠፋ፣ ማየት አልቻለም ነበር። ለምን ከተባለ ከሙሴ ጋር የምትደግፈው የምታጸነው የእግዚአብሔር ጸጋ ነበረች። ከሳውል ጋር ግን አልነበረም፣ ብቻውን ነበረ። ስለዚህ ያን ብርሃን ባየ ጊዜ ወዲያው የሳውል ዓይኖች ምን አደረጉ? ተጋረዱ። ይሄ ብርሃን ዝም ብሎ ብርሃን አይደለም። በነገራችን ዝም ብሎ ብርሃን አለ።
ዝም ብሎ ብርሃን ሳይሆን ያ ብርሃን የኢየሱስ ክርስቶስ የመገለጡ ውጤት ነው። የክርስቶስ የክብሩ ብርሃን ተብሎ ይጠራል። የምን ብርሃን ይባላል? የክብሩ ብርሃን። ስለዚህ ሳውል ዝም ብሎ ብርሃን አይደለም ያየው፣ የሆነ የሚያንጸባርቅ ብርሃን አይደለም ያየው። ክርስቶስ ነው የተገለጠለት። ክርስቶስ ደግሞ በክብር ነው ያለው። ታስታውሱ እንደሆነ በደብረ ታቦር ላይ ለሐዋርያቱ ክርስቶስ ክብሩን በገለጠላቸው ጊዜ ማየት ተስኗቸው ምን አድርገው ነበር? ወድቀው ነበር በግንባራቸው እና ፊቱ ከፀሐይ ይልቅ ያበራ እንደነበር ወንጌላውያን ይናገራሉ። ልብሱም ደግሞ ከበረዶ ይልቅ ምን ሆነ ይላሉ? የሰውነቱ ብርሃን የክርስቶስ የሰውነቱ የክብር ብርሃን ለልብሱም ተርፎ ነበር። ልብሱ ያበራ ነበር። ይሄ የተውሶ ብርሃን እንዳልሆነ የሚያሳይ ነው። አምላካዊ ብርሃን ነው። አያችሁ፣ የሙሴ ብርሃን እኮ ሙሴ ከእግዚአብሔር ጋር ተነጋግሮ ሲሆን በፊቱ ላይ የተሳለው ብርሃን የተውሶ ብርሃን ስለነበረ ጨርቅ ሲያደርግበት ወደ ምን አለ? ተሸፈነ፣ ተሰወረ። የክርስቶስ ብርሃን ግን የራሱ ብርሃን ስለ የተዋሰው አይደለም። እሱ የክብሩ መንጸባረቅ እና ብርሃን ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ወልድን የአብ የክብሩ መንጸባረቅ ብሎ ይጠራል። ስለዚህ ብርሃኑ የራሱ ነው፣ ነጸብራቁ የራሱ ስለሆነ የክርስቶስ ፊቱ ብቻ አይደለም የለበሰው ልብስ ራሱ አብሮ ምን ያደርጋል? መልሱ ያበራል። በዚህ ብርሃን ፊት መቆም የሚችል ማንም የለም። ስለዚህ የክብሩን ብርሃን በገለጠለት ጊዜ ያንን ብርሃን ቅዱስ ጳውሎስ ማየት አልቻለም። ለዚያ ነው በኋላ ሲጽፍልን ምን አለ መሰላችሁ? ሞቷል ብሎ ያስብ ስለነበር ክርስቶስን አሁን በደማስቆ መግቢያ በከተማው አፋፍ ላይ ተገልጦ አየው። ስለዚህ ምን አለ? እርሱ ብቻ የማይሞት ነው አለ። እስኪ በሉ እሱ ብቻ ምን የማያደርግ ነው? ከዚያ ቀጥሎ ምን አለ? ማንም ሊቀርበው በማይችል ብርሃን ውስጥ ምን ያደርጋል? ይኖራል። እስመ ዘይነብር ውስተ ብርሃን ሀባሉ ዘይቀርበው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። እንዴት ከተባለ ቅዱስ ጳውሎስ ኤክስፒሪየንስ አድርጎታል አይደል? እንኳን ሊቀርበው በአይኑ ማየት አልቻለም። ያ ብርሃን በዘበዘና ወዲያው አደከመው። አያችሁ፣ ጳውሎስን አይኑን አጠፋ፣ ወደቀ። ግን ቅዱስ ጳውሎስ አይኑ ከመጥፋቱ በፊት ለመጨረሻ ጊዜ ያየው ማንን ነው? መልሱ ክርስቶስን ያየው ለመጨረሻ ጊዜ። ከዚያ በዚያ ብርሃን ውስጥ ያለው ክርስቶስ ለምን ታሳድደኛለህ ያለው የሰማችሁ ምን ማለት ንግግሩና የተፈጠረው ነገር ሁለቱ በጣም የሰማይና የምድር ያክል ይራራቃሉ። ቅዱስ ጳውሎስ በዚያ ኃይል ባለው ብርሃን ተመቶ ከወደቀ በኋላ እስኪ እናንተ የሆነ ሰው ጉልበተኛ የሆነ ሰው መጥቶ አጋጭቶ ከጣላችሁ በኋላ ምን አድርጌ ነው ወንድም ብላችሁ ግራ ይገባችሁ? ማን ይመጣ ወርቱ ተጋጭቼ ግራ ይገባችሁ? ምክንያቱም ከመጣ ሰው እንዲህ አይነት ምትናገሩታ አረበንስ አይወጣም። ክርስቶስ በዚያ የክብር ብርሃን ጳውሎስን ከጣለው በኋላ ሳውልን ከጣለው በኋላ ከዚያ ከብርሃን ውስጥ ግን የወጣው ድምፅ የደካማ ሰው የሚመስል አይነት ድምፅ ነው የወጣው። ለምን ታደርገኛለህ? ለምን ታሳድደኛለህ? የሚለው ደካማ ሰው የሚናገረው ማለት የሚጨቆን የሚረገጥ በጣም የሚገፋ ሰው ለምን እንዲታረጉኛላችሁ ይጠይቃል። ክርስቶስን በዚያ ብርሃን ውስጥ ሆነ ጳውሎስን ያናገረው በትህትና ነው። በጣም የሚያስደንቅ ትህትና። እንዲህ አይነት ትህትና እንዴት አይነት ትህትና ነው! ክርስቶስ ካረገም በኋላ ማለት የትህትና የቤዛነት ስራውን ፈጽሞ ካረገም በኋላ በሰማያት ሆኖ ምንድን ነው ትሁት ነው። አይገርማችሁ? ለምን ታሳድደኛለህ? ለምን ታሳድደኛለህ? ግራ ገባው ሳውል። አያችሁ፣ አሁን ሳውል በጣም መደናገር ውስጥ ነው ያለው። ምክንያቱም አንደኛ እንደዚህ አልጠበቀም ነበረ። ሳውል ያደርግ የነበረው ነገር ማለት ክርስቲያኖችን ማሳደዱ፣ እነሱ ላይ መከራ ማጽናቱ፣ ማስጨነቁ እግዚአብሔር የሚወድለት ጽድቅ ስራ ነበር የሚመስለው። ታስታውሱ እንደሆነ በኦሪት በመቅደስ ውስጥ የማይገባ ነገር ሲያደርጉ አንድ ፊንሐስ የተባለ የእግዚአብሔር ሰው አያቸውና እነዚያን ሰዎች በጦር አጣብቋቸው ነበር። የሰማችሁ? እና በጦር አጣብቆ ገደላቸው እና ሲገድላቸው ወዲያው እግዚአብሔር ከዚህ በኋላ ክህነት ከፊንሐስ ቤት እንዳይወጣ አለ። ከማን ቤት እንዳይወጣ? ከፊንሐስ ቤት እንዳይወጣ ብሎ እውነተኛ የጽድቅ አገልጋዩ ፊንሐስ እንደሆነ እግዚአብሔር መስክሮለት ነበር። ስለዚህ አሁንም ሳውል ክርስቲያኖችን በማስጨነቁና በማሳደዱ ምክንያት እግዚአብሔር ለእርሱ ብቻ ሳይሆን ለልጅ ልጆቹ የሚተርፍ ጽድቅ የሚያጎናጽፈው ነበር ይመስለው ነበር። ስለዚህ ቢገለጥ እንኳን እግዚአብሔር ሊያመሰግነው እንጂ ሊወቅሰው እንደማይገለጥ ነበር የሚያስበው። እንደዛ ነበር የሚያስበው። ነገር ግን በዚያ ብርሃን ውስጥ የተሰማው ድምፅ ሌላ ነው። ሳውል ሳውል ስለምን? ስለዚህ እግዚአብሔር ደስ የሚሰኝበትን ስራ እየሰራው ነው ብላችሁ አስባችሁ ድንገት እግዚአብሔር ለምንድን ነው
የምታሳዱ የሚላችሁ ግራ ይገባችሁ? አያስደነግጥም? ያስደነግጣል። ያስደነግጥ ነበር፣ ያስደነግጣል። ሁለተኛ ደግሞ ሳውል ክርስቶስ እንደሞተ ነው የሚያውቀው። ወገኖቹ፣ አባት እናቶቹ፣ ዘመዶቹ ይነግሩት የነበረው ኢየሱስ ክርስቶስ የሚባል ሕዝብ ያስት የነበረ ሰው አለ። እሱ ሞተ፣ በመስቀል ተቀጣ። የተረገሙ ሰዎች በሚቀጡበት የእርግማን ሞት በሆነ በመስቀል ተቀጣ። ከተቀጣ በኋላ ተቀበረ። ተቀብሮ ሞቷል። በመቃብር ውስጥ ነው ያለው። ሐዋርያቱ ግን ውሸታቸውን ስጋውን ከመቃብር አሽተውት ከሞት ተነሳ እያሉ በሐሰት ያወራሉ እንጂ እሱ ከምን ስር ነው ያለው? ከመቃብር ስር ነው ያለው። ከመሬት በታች ነው ያለው ነው ነግረው አሳምኖታል። በቃ ይሄ የሞቱ የሚያሳስት ብሎ ነበር ክርስቶስ ያስበው የነበረው ከነገሩ። አሁን ሞቷል ብሎ ያስበው የነበረው ክርስቶስ በጣም በሚያስደንቅ ብርሃን ውስጥ ሲመለከተው ያስደነግጣል። ያስደነግጣል እና ለዚህ ነው ግራ ገባው። እንዴ ጳውሎስ ከዚህ በፊት እንዲህ ያለውን ሰው አይደለም ሊያሳደው አንድ ጊዜ እንኳን አይቶት አያውቅም። እንዲህ ያለው አካል ስለዚህ ለምን ታሳድደኛለህ ሲለው እንዴ ጌታ ሆይ የማሳድህ አንተ ማን የማሳድህ? እና ክርስቶስ የምታሳድደኝ እኔ የናዝሬቱ ማንም የናዝሬቱ ኢየሱስ ነው። የመውጊያውን ብረት ብትቃወም ለአንተ ይመስልሃል እና የምታሳድደኝ እኔ የናዝሬቱ ኢየሱስ ነው ብሎ ራሱን ገለጠለት። አንደኛ። ሁለተኛ ደግሞ ክርስቶስ አይሁድ ያናንቁ እና ዝቅ ሊያደርጉ ይሞክሩበት በነበረው ስም ነው ራሱን ያስተዋወቀው ለሰው። እኔ የምን ኢየሱስ ነኝ አለ። ናዝሬት በነገራችን ላይ በብሉይ ኪዳን ስሟ በአንድ ቦታ አልተጠቀሰም። በአዲስ ኪዳን በጣም የተናቀች ከተማ ነበረች። አይሁድ ክርስቶስንም ሐዋርያቱንም የናዝሬት የገሊላ ሰዎች ናዝራውያን እያሉ ነበር ይጠሯቸው የነበሩ ክርስቲያኖች። ምክንያቱም ናዝሬት የወንበዴዎች ሀገር ነበረች። ያልሰለጠኑ ያልተማሩ ሰዎች ይኖሩባት የነበረች ሀገር ስለሆነች ሐዋርያቱ እንደገና መምህራቸው ክርስቶስም ከእንዲህ ያለ ከማይረባ ማህበረሰብ በእነሱ አነጋገር ከማይረባ ማህበረሰብ የወጡ ናቸው ብለው ክርስቶስና ደቀ መዛሙርቱን ለማስተካከል ለማቃለል ይጠቀሙበት የነበረ ስም ነው። ግን ደግሞ ክርስቶስ ያ ይናቅ የነበረው ከተማ አልረሳውም። አንደኛ አድጎበታል። አላደገበትም? መልሱ እንጂ ማለት ብቻ አይደለም። በብሉይ ኪዳን ምንም ስፍራ ያልነበራትን ናዝሬት በአዲስ ኪዳን የብዙ ትልልቅ ታሪኮች መፈጸሚያ ቦታ አደረገ፣ አከበራት ናዝሬትን። አሁን ዛሬ እናንተ ወደ እስራኤል ብትሄዱ ናዝሬት አንደኛው መዳረሻ ነው። ናዝሬትን ሳታዩ እስራኤል ደርሼ መጣሁ ማለት አይቻልም። ናዝሬት ስትሄዱ አንደኛ ክርስቶስ ናዝሬትን የተጸነሰው መልአኩ ገብርኤል ክንፉን እያማታ የወረደባት ከተማ ማነች? መልሱ እንጂ ናዝሬት ነች። ናዝሬት የመላእክት ሀገር ሆናለች። በክርስቶስ ጽንሰት ጊዜ መላእክት ሀገር ሆናለች። መላእክት በናዝሬት ነበሩ፣ ረበዋል። ስለዚህ ክርስቶስ ደግሞ እንደገና በናዝሬት ውስጥ ነው ያደረው። ናዝራዊ ተብሎ መጠራት ጀመረ ክርስቶስ። አያችሁ እንደገና የያዕቆብ ዘሥሩግ ምን ይላል? አሁንም ደግሞ ክርስቶስ ይላል ወደ ሰማይ ከወጣ በኋላ አይሁድ ለማቃለል የሚጠቀሙበት ነው ያን ናዝራዊ የሚለውን ስም እሱ ግን አክብሮ ይዞታል። በሰማይ መሆኑ ይላል በአባቱ ቀኝ ተቀምጦ በሰማይ መሆኑ አንተ ማነህ ብሎ ለሚጠይቀው ሰው እኔ የናዝሬቱ ማንም ኢየሱስ ነኝ ብሎ ይመልሳል። ስለዚህ ክርስቶስ እኔ የናዝሬቱ ኢየሱስ ነኝ የመውጊያውን ብረት ብትቃወም ለአንተ ይመስልሃል። ምን ማለት ነው? ከዚህ በፊት እስጢፋኖስ አስተምሯል፣ ነግሮሃል። የእሱን ቃል አልተቀበልክም፣ በድንጋይ እንዲወገር አድርገሃል። ይሄ ቃል እግዚአብሔር እንደ ሰይፍ የመውጊያውን ብረት የምትቃወም ከሆነ አሁንም ያየው የሰማውን ቃል የምትቃወም ከሆነ ከዚህ በኋላ ለአንተ ይመስልሃል። እንደዛ ሲለው በጣም የሚያስደንቃችሁ ቅዱስ ጳውሎስ ወይም ሳውል ወዲያው እዛ ቦታ ላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ? እስኪ በሉ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ይህ የተለወጠ ሰው በመጨረሻ ጊዜ የሚጠይቀው ጥያቄ ነው ነገራችን ነው። እና የሳውል አያችሁ ይሄ አገልግሎቱ ከልብ ነበር። ከልቡ ነው ያገለግል ስለነበረ ልክ እውነቱን ሲያውቅ የተገዥነት ችግር የለበትም። ሳውል አያችሁ የትእዛዝ ተቀባይነት የእሺ ባይነት ችግር የለበትም። ስለዚህ ጌታ ሆይ ምን አደርግ ዘንድ ትወዳለህ? እውነቱን አወቃ። ክርስቶስን ባይሆን አይደለም ከዚህ በኋላ እኮ ሌላ ነገር አያስፈልግም። ስለዚህ ምን አደርግ ዘንድ ትወዳለህ ብሎ መለወጡን በአንደበቱ ገለጸ ቅዱስ ጳውሎስ ማለት። ይሄ የተለወጡ ሰዎች ቃል ነው። በመጽሐፍ ቅዱስ ላይ ምን አደርግ ዘንድ ትወዳለህ ያሉት ለምሳሌ ቅዱስ ጴጥሮስ መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት ለመጀመሪያ ጊዜ በሰበከው ስብከት 3000 ሰዎች ምን አድርገዋል? አምነዋል። እነዚህ ያመኑት ሰዎች
ምን እናድርግ ምን ተንግበር ብለው የጠየቁት ያ ፊልጵስያዊ የእስር ቤት ጠባቂ በተአምሩ አማካኝነት የጳውሎስና የሲላስን አምላክ ለማመን ስለፈለገ ከእግራቸው ስር ተደፍቶ ጌቶቼ ሆይ እድን ዘንድ ምን ላድርግ ብሎ የጠየቃቸው። ምን ላድርግ የተለወጠ ሰው ጥያቄ ነው። ስለዚህ ቅዱስ ጳውሎስ በቃ ከልቧያችሁ በዚያችሁ ቅጽበት ተለወጠ። እኛ የእግዚአብሔርን ፈቃድ ለማድረግ የእሱን ፈቃድ ለማወቅ ለእሱ ፈቃድ ለመገዛት ስንት ዓመት ነው የሚፈጅብን? እስከ ዛሬ ድረስ እኛ ቃለ እግዚአብሔር እየተማረ ሰንበት ቤት እያገለገልን እንኳን የእግዚአብሔርን ፈቃድ ለማድረግ እንቸገራለን። አንቸገርም? ምን ላድርግ ለማለት እኮ አሁንም አልቻለም። ሳውል ግን በዚያች ቅጽበት ውስጥ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምን ላድርግ? ምን እንዳደርግ ነው የምትፈልገው? በዚህ ጊዜ ክርስቶስ ልታደርግ የሚገባ ሊነግሩሃል አለው። ኮንቨርሴሽኑ በዚህ አለቀ ማለት አለቀ። በዚህ ቅዱስ ጳውሎስ ወይም ሳውል ከአሳዳጅነት ወደ ተሳዳጅነት የተለወጠበት ትልቁ ታሪኩ የደማስቆ ታሪክ ነው። ለዚያ ነው ደማስቆ ለጳውሎስ በጣም ብዙ ነገሩ ነው። አንደኛ እግዚአብሔርን ያየበት ጥሬሩ ነች። ታስታውሳላችሁ? በመጽሐፉ ተጽፏል አይደል? እግዚአብሔርን አየው ሰውነቴ ምን ብላ ቀረች? ድና ቀረች። እና ጵኔል ትባለች ሞተ እና ለሳውል እንደዛ ነበር። እግዚአብሔርን ያየበትና ሰውነቱ ሰብዕናው ድኖ የቀረበት ቦታ ደማስቆ ነው። እሱ ብቻ አይደለም፣ ደብረ ታቦርን ጭምር ነው የሰራው። ደብረ ታቦርን ጭምር ነው ደማስቆ የሳውል ደብረ ታቦር። ለምን ካላችሁ ይህንን የክብሩን ብርሃን ሐዋርያቱ በደብረ ታቦር ነበር ያዩት የነበረው ነው አይደለም? ነው በትክክል። ስለዚህ ጳውሎስ በዛ ሐዋርያቱ ሚስጥረ ሐዋርያቱ በደብረ ታቦር ያዩት የክብር ብርሃን አልቀረበትም። ይኸው በደማስቆ ላይ ክርስቶስን አየው። ከዚህ በኋላ የጳውሎስን እምነት ሊነቅንቅ የሚችል ምንም አይነት አካል አልመጣም። ለምን መሰላችሁ? ቅዱስ ጳውሎስ በክርስቶስ ያመነ ስለ ክርስቶስ ሲነገር ሰምቶ ሳይሆን ክርስቶስን በምን አይቶ። ለዚያ ነው ሊቃውንት ጳውሎስ የክርስቶስ የትንሣኤው ፍሬ ነው ይላል። የምን ፍሬ ነው? እሱም በቆሮንቶስ ላይ ሲናገር ምን አለ? ከሞት ከተነሳ በኋላ ክርስቶስ ለጴጥሮስ ታየ፣ ከዚያ ለያዕቆብም ታየ፣ ከ500 ለሚበዙ ሰዎች ታየ፣ ከዚያ በስተመጨረሻ እንደ ጭንጋፍ ለመሆኑ ለማን ታየ? ለእኔ ታየ ይላል። ጳውሎስ መቼ ያየው ካላችሁ ደማስቆ ላይ ያየ። ስለዚህ ከሞት የተነሳው ክርስቶስ አይቶታል። ቅዱስ ጳውሎስ ክርስቶስ የማየቱ ደግሞ የተረጋገጠው በዓይኑ መጥፋት። ስለዚህ ምልክት ነው ይሄ ማለት ውሸትህን ነው፣ ስትቃዥ ነው፣ አንተ ሐሙስኔት እያረክ ነው፣ ዴሉዥን ነው ምናምን ብለው እንዳያቃሉበት እግዚአብሔር እርሱን ለማየቱ ምልክት አስቀመጠበት። አይኑ ምን አደረገለት? መንሱ እንጂ አይኑ አጠፋ፣ አይኑ ሰወረበት። ስለዚህ አያችሁ የአይኑ መከደን የተመለከቱ ሰዎች ምን ሆነ ነው ብሎ ሲጠይቁት ማንን አይቼ ነው? በሚያስደንቅ ብርሃን ውስጥ እናንተ ሞቷል ያላችሁትን ክርስቶስን አይቼ ነው አይኔ እንደዚህ የተሸፈኑ ብሎ እንዲመሰክር አደረገው። ከዚህ በኋላ ቅዱስ ጳውሎስ ወይም ሳውል በጸጥታ ወደ ደማስቆ ላይ ገባ። ወደ ደማስቆ ገባና ይሁዳ በሚባል ሰው ቤት ተቀመጠ። በዚያ ቤት 3 ቀን ቆየ። 3ቱ ቀን ለጳውሎስ የንስሐና የዝግጅት ቀን ነበረ። ሊጠመቅ ስለሆነ አንድ ሰው ከመጠመቁ በፊት መጀመሪያ መዘጋጀት አለበት የለበት? መልሱ። ስለዚህ የዝግጅት ጊዜ ሆኖ ለሳውል ማለት የዝግጅት ጊዜው ተዘጋጀ። እዛ ማለት እያዘነ እያለቀሰ ከዚህ በፊት ክርስቲያኖችን እንዴት ያሳድደ ነበር። እነዚህ ሁሉ በጳውሎስ ሕሊና ውስጥ ይመላለሱበት ነበር። ስለዚህ ይህን እያሰበ ያዝን ነበር፣ ያለቅስ ነበር። ምግብም አልበላም ከፍርሃት ከድንጋጤ የተነሳ። ጳውሎስ ምግብም ሳይበላ ስንት ቀን ቆየ? 3 ቀን ቆየ። 3 ቀን ቆየ። በዚህ 3 ቀን ውስጥ ግን ደግሞ እግዚአብሔር ሌላ ስራ ሲሰራ ነበር። በዛው ደማስቆ ውስጥ ደግሞ ሐናንያ የሚባል በጣም የተመሰገነ ካህን ነበረ። ሐናንያ የሚባል እንግዲህ ሐናንያ የተባለው ካህን በመጽሐፍ ቅዱስ ላይ አንድ ጊዜ ብቻ ነው በቃ እዚህ ቦታ ላይ ሲነሳ። ከዛ በኋላ በእርግጥ ጳውሎስም ይጠቅሷል። በአግሪጳ በሉሲዮስ ፊት ቆሞ ሲናገር ሐናንያን ይጠቅሰዋል። አይሁድ ስለነበሩ ያውቁታል በሚል ማለት። ስለዚህ ሐናንያ አንዴ ብቻ ታሪኩ የተጻፈለት ሰው ነው። ሐናንያ የሚባል ካህን ስለነበር ክርስቶስ ለሐናንያ ተገለጠለት። ለሐናንያ ተገልጦ ሐናንያ ሆይ ሳውል የተባለው ሰው በዚህ በደማስቆ በይሁዳ ቤት ይገኛልና ሂድና እሱ ምን አድርገው እጁን ጭና፣ አንደኛ አይኑን ታበራለታለህ፣ ሁለተኛ ደግሞ ታጠልቀዋለህ ሲለው ሐናንያ ስለ ሳውል ያውቃል። ሳውል ዝነኛ አሳዳጅ ነበር በዚያ ጊዜ።
አብዛኞቹ ክርስቲያኖች የእሱን እጅ ፈርተው ነው ወደ ደማስቆ የመጡት የነበረው። ይህን ያውቃል በደንብ ሐናንያ። ይህን ስለሚያውቅ ልክ እንዲህ ብሎ ሲናገረው ደነገጠ። ሳውል ከሚለው ስም በኋላ ሐናንያ ክርስቶስ ያለውን ነገር የሰማ ይመስል ከድንጋጤ የተነሳ እና ወዲያው እንዴ ጌታ ሆይ እሱ እኮ በኢየሩሳሌም ቅዱሳኖችን ሲያሳድ የነበረ ሰው ነው። አሁን ደግሞ ከሊቀ ካህናቱ የማሳደጃ ደብዳቤ ተቀብሎ ወዴት እየመጣ ነው? በንሱ እንጂ ወዴት እየመጣ ነው? ወደ ደማስቆ እየመጣ ነው። እና ይህንን ሰው ደግሞ ያጥምቀው ብትለኝ አላሳዝንህም ወይ ማለት ነው። እኒህ አልሳፎች ተረዱ አላሳዝንህም ወይ ማለት ወደ አንበሳ ጉድጓድ ለምን ትለኛለህ? እና ታስታውሱ እንደሆነ እዚህ ሐዋርያት ሥራ ምዕራፍ 8 ላይ የእግዚአብሔር መልአክ ፊልጶስን በጋዛ መንገድ ወዳለው መውረጃ እንዲሄድና ሰው እንዲያገኝ ነግሮት ነበር። ስለሚያገኘው ሰው ግን ዝርዝር አልነገረው መልአኩ። በጋዛ መንገድ ወዳለው አውራጃ እንዲሄድ ነበር ያዘዘው የነበረው መልአኩ። መንፈስ ቅዱስ ነጠቀው፣ እዛ ደረሰው። ለፊልጶስ ዝርዝር መረጃ አልተሰጠውም። አሁን ግን ሐናንያን ራሱ ክርስቶስ መልአክም ማለት ነው ራሱ ክርስቶስ ተገልጦ ወደ ሳውል እንዲሄድ ከዛ ወደ ሳውል እንዲሄድ ብቻ አይደለም ሲሄድ ሳውልን ምን ሆኖ እንደሚያገኘው ጭምር አይነ ስውር ነው እኮ አንተን አይኑ ምን የምታደርግ ነው የምታበራለት እና ደግሞ እየጸለየ ታገኘዋለህ አለ። ምን እያደረግ ታገኘዋለህ? እየጸለየ ታገኘዋለህ። አይኑ ታበራለታል፣ ታጠምቀዋለህ። ይሄ ሁሉ ዝርዝር የተነገረው ለምን መሰላችሁ? ዝም ብሎ ክርስቶስ ተነስና ቅን በሚባለው መንገድ አለ። ምን በሚባለው መንገድ? ወደ ጳውሎስ ለመድረስ እኮ ቅን መሆን ያስፈልጋል። ቅን በሚባለው መንገድ ወደ ይሁዳ ቤት ሂድ፣ ከዛ እዛ ስትገባ የምትሰራው ስራ አለ፣ ተነሳውና ቸኩለው ውጣ ምናምን ቢለውና እስኪ አስቡት። ዝም ብሎ ቀጥ ብሎ ሄዶ ሐናንያ የይሁዳ ቤት ሲገባ ከሰው ጋር ሊገጣጠሙ ምንም ያለ ይመስላችኋል? ዘንብቶ ራሱ ስቶ ሊወቅ ይችላል። የሰማችሁ ወይ ቤቱ ድብልቅልቅ ሊወጣ ይችላል። ምክንያቱም በጣም ይፈራ የነበረ እነ ቅዱስ ኤፍሬም በምንድነው ብንያም ነጣቂ ተኩላ ነው የሚል አለ። በነገራችን ላይ ያዕቆብ የተናገረው ስለ ልጁ ብንያም ነጣቂ ምንድነው? ብንያም ነጣቂ ተኩላ ነው የሚለውን እነ ዮስጢኖስ ሰማዕት ለጳውሎስ ሰጥተው ይናገሩታል። ጳውሎስ በአሳዳጅነት ዘመኑ እንደ ነጣቂ ተኩላ ነበር። በጣም ይፈራ ነበር። ክርስቲያኖችን የሚያሳድ ሲያገኝ የሚነክስ የሚያደማ ነጣቂ ተኩላ ነበር። ስለዚህ አስቡት እስኪ አሁን የሆነ በግ ሰላም ብሎ የሆነ ቤት ውስጥ ሲገባ ተኩላ ነው እንደዚህ እንዳይደነግጥ አስቀድሞ ክርስቶስ አረጋጋው። አይኑ ጠፍቷል። ደግሞ የምታበራለት ማን ነው? ሐናንያ ግን ከድንጋጤው የተነሳ አልሰማሁም። ይሄ ገና ሳውል ሲል ጨረሰ እና ጌታ ሆይ እንዴት ርግብን ከጭልፊት ጋር አብረህ ታስቀምጣለህ? የሰማችሁ ርግብ ከጭልፊት ጋር ይቀመጣል ወይ? እና አሁንም ተለወጥኩ ምናምን የሚል ከሆነ ምናልባት እኛን ለማሞኘትና ጨርሶ ለማጥፋት የሚጠቀመው ዘዴ እንዳይሆን የሰማችሁ ይሄን ቅዱስ ያዕቆብ ሰው እንዳይሆን እና ወደ አናብስት ጉድጓድ ለምንድን ነው የምትልከኝ? ለምን ትልከኛለህ? ከዚያ ሂድ፣ እሱን እኔ የተመረጠ ዕቃ አድርጌዋለሁ። ስሜን በአሕዛብና በአይሁድ መካከል ምንም ያደርግ የሚሸከም ምርጥ ዕቃ አድርጌዋለሁ። ሂዳ ሄደ፣ ገባ። አያችሁ ዳዊቱን ይወላችሁ ጥርጣሬውን ሐናንያ የተነጋገረው ከማን ጋር ነበር? ነገሩ ከማን ጋር ነበር? ወደ ይሁዳ ቤት ከገባ በኋላ ግን ጳውሎስን ሲያገኘው አጅሬው አይደለም አንተ አሳዳጅ ዋጋን አገኘ አይደለም ያ ሲያገኘው እንደሆነ ታውቃላችሁ። ወንድሜ ሳውል ወይ እስኪ በሉ ወንድሜ ሳውል ይገርም እኮ እናንተ የሆነ ሰው ማታምኑ ከሆነ ጥርጣሬያችሁን ከማን ጋር ጨርሱ? ከማን ጋር? ሰው ግን አታቁስሉ። ሄዳችሁ አንተ ሰው ስራ ተሰራ ነበር ሰው ያወል ማን ይሆናል አንተ ማለት ነው እያላችሁ የሰውን ልብ አታቁስሉ። እንዲህ አይነት ጥርጣሬ ካለባችሁ እውነት ግን እሱ ልቡ ተቀይሮ ቤተክርስቲያን ለመብላት ይወስናል የሚለው ከመጣችሁ ጋር በጸሎት ጨርሱ እና ወደ እሱ ገብቶ ያለ ወንድሜ ሳውል ሆይ በመንገድ የታየ እርሱ ኢየሱስ እንድመጣና እጆቼን በዓይን ላይ እንድጭን እንዳጠምቅም ላከኝ ነው። እና የሳውል የሚገርማችሁ እግዚአብሔር ምን አይነት ነገር መስራችሁ ያደረገው ሐናንያ እንዳይፈራ ሳውልም ደግሞ እርግጠኛ እንዲሆን ለሳውል ተገልጦ ለሐናንያ ተገልጦ ሳውል ተመልሷል አለ። ለሳውል ደግሞ ሐናንያን በህልሙ አሳይቶታል። በህልሙ አሳይቶታል። ግን ደግሞ ሳውል
ሐናንያን አይኑ ተገልጦ ከማየቱ በፊት መጀመሪያ የለየው በድምፁ ነው። ወንድሜ ሳውል የሚለው ድምፁ ነው። ስለዚህ የክርስቶስ የሆኑ ወገኖች መጀመሪያ የሚለዩት በፍቅር ድምፃቸው ነው አይደለም? እርስ በርሳችሁ ስትዋደዱ ዓለም የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃልና ያውቃችኋል። ስለዚህ እኛ የምንታወቀው የክርስቶስ እንደሆነ በፍቅራችን። ስለዚህ ሄዶ ሐናንያ ይሄን ፍቅሩን ያሳያል። በጣም ግን የሚያስደንቀኝ በተለይ ስለ ትምህርት ቤት ስላላችሁ እናንተ ለእኛም ትልቅ ተግሳጽ ነው። በጣም የሚያስደንቀው ቅዱስ ጳውሎስ ማን ነው? እግዚአብሔር ወይም ኢየሱስ ክርስቶስ አሳዳጅ የነበረው ክርስቲያኖችን ከገቡበት አላስገባ ከወጡበት አላስወጣ እያለ ያስጨንቅ የነበረው ሳውልን እንዴት እንደመለሰው በሐዋርያት ሥራ ምዕራፍ 9 ስታነቡ በክርስቶስና በጳውሎስ መካከል ይደረግ የነበረው ልውውጥ የቃል ልውውጥ በጣም አጭር ነበር። ምን ነበረ? ብዙ ጊዜ ይፈጃል እና የሚገርማችሁ ክርስቶስ ሳውልን ለመጥራት ከተጠቀመው ጊዜ በላይ ሐናንያ ሳውል እንደተለወጠ ሐናንያን ለማሳመን በጣም ከሐናንያ ጋር በጣም ረዥም ታየው። ይህ ማለት ምን ማለት ነው? እግዚአብሔር ክፉ የሚያደርጉትን ሰዎች እነሱን አሳምኖ ልባቸውን ቀይሮ ወደ ቤተክርስቲያን እንዲገቡ ከማድረግ በላይ እኛ ውስጥ ያለነው ሰዎች እነዚህ ሰዎች እንደተለወጡ ለማሳመን ብዙ ጊዜ ይወስድበታል። ይወስዳል ጅሬ አረ እሱ እኮ ያንኛ አናስቁስል ነው የምንሆንባቸው እና እግዚአብሔር የበለጠ እንደውም ብዙ ጊዜ የሚወስድበት በእኛ ውስጥ ባለው። ስለዚህ ሐናንያ ሄደ። ይሄን ቃል ሲናገር ሳውል ወዲያው ሐናንያ ፊት ተንበረከከ። ሐናንያ ጸሎት አደረገለት። አይኖቹ ላይ እጆቹን ጭኖ አይኑ ላይ የነበረው ግርዶሽ እንዲቀረፍ አድርጎለታል። እና ሳውል የተጠመቀው የዚህ ጊዜ ነው። የሳውል ጥምቀት ከዚህ ጋር የሚያያዝ ነው። ከዚያ ሃሌሉያ